ክብር ለኢየሱስ ይሁን። እግዚአብሔር የተመሰገነ ይሁን። ፕሬዝ ጋድ። ዛሬ የሚያገለግለን ወንድማችን በጭብጨባ ተቀበሉታላችሁ። ዶክተር ዳዊትን ወደዚህ ጋብዛለሁ። ሁላችሁም በጭብጨባ ፕሬዝ ጋድ። ሃሌሉያ ክብር ለኢየሱስ ይሁን። የእግዚአብሔር አምላካችን ስም የተባረከ ይሁን። ክብር ለኢየሱስ ይሁን። የጌታ ስም የተባረከ ይሁን። እንኳን ጌታ ረዳችሁ፣ እንኳን መጣችሁ፣ እንኳን ጌታ ከእናንተ ጋር ሆነ፣ እንኳን እግዚአብሔር አበረታችሁ፣ እንኳን እግዚአብሔር ወደዚህ ስፍራ ደረሳችሁ። የእግዚአብሔር አምላካችን ስም የተባረከ ይሁን። እግዚአብሔር አብዝቶ ይባርካችሁ። እግዚአብሔር ደጆችን ይክፈትላችሁ። እግዚአብሔር ከፊታችሁ ይቅደምላችሁ። እግዚአብሔር መከናወንን ይስጣችሁ። እግዚአብሔር ደግሞ ከፊታችሁ ይቅደምላችሁ። አመለጠኝ ያላችሁትን ነገር ያዙት። ዘገየብኝ ያላችሁት ነገር እጃችሁ ይግባ። እግዚአብሔር ከፊታችሁ ይቅደምላችሁ። እናንተ ቤት ሰላም የበዛ ይሁን። እናንተ ቤት ደስታ የበዛ ይሁን። እናንተ ቤት በረከት የበዛ ይሁን። ልጆቻችሁ በበረከት ይትረፍረፉ። እናንተ ቤት ሰላም የበዛ ይሁን። እግዚአብሔር ረፍቱን ያብዛላችሁ። እግዚአብሔር አብዝቶ ይባርካችሁ። እግዚአብሔር ይባርካችሁ። እግዚአብሔር ደጆችን ይክፈትላችሁ። የላይኛውና የታችኛው ምንጭ ተከፈተላችሁ ሆኖ እግዚአብሔር ወደ አሰበው ስፍራ ያድርሳችሁ። የእግዚአብሔር እጅ ተያዛችሁ። እግዚአብሔር ከፊታችሁ ይቅደምላችሁ። ጌታ ኢየሱስ አብዝቶ ይባርካችሁ። ተባረኩ። ሃሌሉያ ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ጌታ ስሙ የተባረከ ይሁን። ስለተሰጠኝ እድል እግዚአብሔርን አመሰግናለሁ። አፖስትልንም አመሰግናለሁ። ጌታ ኢየሱስ አብዝቶ ይባርከ። ባለፈው ወንድም ሳሚ ሲናገር እግዚአብሔር ጸጋን ይሰጣል፣ መሪዎች መድረክን ይሰጣሉዋል። ክብር ለኢየሱስ ይሁን። መድረክን የሚሰጥ መሪ በመካከላችን እግዚአብሔር ስላስቀመጠ እግዚአብሔር አብዝቶ ይባርከው። ጌታ ይባርክ በሉልኝ ባካችሁ። ሃሌሉያ ክብር ለኢየሱስ ይሁን። ዛሬ የምናገረው ይዤ የመጣሁት መልእክት ትንቢታዊም ነው መርሃዊም ነው። ክብር ለኢየሱስ ይሁን። እግዚአብሔር በብዙ አቅጣጫ ይናገራል። እግዚአብሔር በብዙ ጊዜ እኔን ያስተማረኝን ደግሞ ለሕዝቡም ይጠቅማል ያልኩትን በውስጥ ያስቀመጥኩት መልእክት ይዤላችሁ መጥቻለሁ። እንደምትጠቀሙበት አምናለሁ። አም ቬሪ ኤክሳይትድ። ክብር ለኢየሱስ ይሁን። የጌታ ስም የተባረከ ይሁን። ከዛ በፊት ግን እግዚአብሔር እዚህም ቁጭ ብዬ ላስት ዊክም ደግሞ በፋውንዴሽናችን በነበረን የማለዳ ጸሎት ፕሮግራም የቲ7 ሊደርስ የማለዳ ጸሎት ፕሮግራም አለን። ጠዋት 11 ሰዓት ላይ እግዚአብሔር የተናገረኝን አሁን እዚህ ቁጭ ብዬ ደግሞ ስለደገመልኝ እሱን ነገር እናገረዋለሁ። ክብር ለኢየሱስ ይሁን። እግዚአብሔር የዜማ ጊዜ ደረሰ ይላቸዋል። የዜማ ጊዜ ደረሰ ይላቸዋል። የለቅሶ ጊዜ አልፎ እግዚአብሔር የዜማ ጊዜ ደረሰ ይላቸዋል። የዜማ ጊዜ ደርሶላቸዋል። የእግዚአብሔር ቃል እንደዚህ ብሎ ይናገራል። ወዳጄ ሆይ ተነሺ፣ ውዴ እንዲህ ብሎ ተናገረኝ ትላለች። ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ፣ እነሆ ክረምቱ አለፈ፣ ዝናቡም አልፎ ሄደ፣ አበቦች በምድር ላይ ተገለጡ፣ የዜማም ጊዜ ደረሰ። ክብር ለኢየሱስ ሲሆን ሌላ አይደለም የሚናገራችሁ፣ እግዚአብሔር እንደዚህ ይናገራችኋል። ውዴ ሆይ ብሎ እግዚአብሔር ይናገርሻል። ውዴ ሆይ ብሎ እግዚአብሔር እንደዚህ ይናገርሃል። ውዴ ሆይ ተነሳ ይልሃል። ውዴ ሆይ ተነሺ ይልሻል። ምክንያቱም የዜማ ጊዜ ደርሷል። ምክንያቱም የክረምቱ ዘመን አልፏል። ጭጋጋማው ጊዜ እግዚአብሔር አሳልፎታል። አሁን የምትነሺበት ሰዓት ነው። አሁን የምትሮጭበት ሰዓት ነው። አሁን አንቺን ያቆመች ነገር ተነስቶልሻል። የዝናቡ ጊዜ አልፏል። አንቺን የያዘች ነገር አልፏል። የዜማ ጊዜ ደረሰ። የዜማ ጊዜ ደረሰ። የዜማ ጊዜ ደረሰ። በምን አወክ አትሉኝም? እስቲ በምን አወክ በሉኝ። የቁርዬዎች ድምፅ ተሰማ ይላል። ክብር ለኢየሱስ ሲሆን በአንቺ ቤት የእግዚአብሔር መልካምነት ድምፅ ተሰማ። በአንተ ቤት የእግዚአብሔር ደግነት ድምፅ ተሰማ። በአንተ ቤት የእግዚአብሔር ኃያልነት ድምፅ ተሰማ። በአንተ ቤት የእግዚአብሔር ታምራት ድምፅ ተሰማ። በአንተ ቤት የእግዚአብሔር በረከት ድምፅ ተሰማ። በአንተ ቤት የእግዚአብሔር ረፍት ድምፅ ተሰማ። በአንተ ቤት የስኬት ድምፅ ተሰማ። ምን እንደሆነ ታውቃላችሁ? ቁርዬ ማለት ተርትል ዶቭ ማለት ነው።
በጋ በሚሆንበት ሰዓት አበቦች በሚፈኩ ሰዓት የሆነ ያማረ ነገር በሚገለጥበት ሰዓት ማይግሬት ያደርጉና ወደዛ ስፍራ ይሄዳሉ። በጌታ በኢየሱስ ክርስቶስም በረከት ወደ እናንተ ቤት ማይግሬት አደረገ። ይኸው የእግዚአብሔር እረፍት ወደ እናንተ ቤት ማይግሬት አደረገ። ይኸው የእግዚአብሔር ሰላም ወደ እናንተ ቤት ማይግሬት አደረገ። አጣሁት ያላችሁት ነገር ወደ እናንተ ቤት ማይግሬት አደረገ። በልጆቻችሁ እግዚአብሔር ሊያሰርፋችሁ ማይግሬት አደረገ። የእግዚአብሔር በጎነት ወደ እናንተ ቤት ማይግሬት አደረገ። አሁን የማይግሬሽን ነው የሚታየኝ። እግዚአብሔር መልካምነት ወደ እናንተ ቤት ማይግሬት አድርጓል። የቁርዬዎችን ድምፅ ሰምቻለሁ፣ እግዚአብሔር ማይግሬት አድርጓል። እናንተ ቤት ሰላምን ሰምቻለሁ፣ እግዚአብሔር ማይግሬት አድርጎላችኋል። ውዴ ሆይ ተነሺ። ዝም ብለሽ የተቀመጥሽ ውዴ ሆይ ተነሺ። ውበቴ ሆይ ነይ። እነሆ ክረምቱ አለፈ። አያልፍም ያልሽው ነገር አለፈ። አሁን ሌላ ሲዝን መጥቷል፣ አለፈ። አሁን የበረከት ሲዝን መጥቷል፣ አለፈ። አሁን ሌላ ሲዝን ያለሽው አለፈ። አሁን የደስታ ሲዝን ነው፣ አለፈ። አሁን የአበባ ሲዝን ነው፣ አለፈ። አሁን የእረፍት ሲዝን ነው፣ አለፈ። እረ ለአንድ ለተጨነቀ ሰው ለአንድ ሰው ዘመኑ አልፏል እያለው ነው እግዚአብሔር። አሁን ተነሳ እያለው ነው እግዚአብሔር። ክረምቱ አልፎልሃል ያለው ነው እግዚአብሔር። አሁን ደግሞ ዝናቡ ወቅት አልፏል እያለው ነው እግዚአብሔር። አበቦች በምድር ላይ ተገለጡ። ሃሌሉያ ሃሌሉያ። እናንተ ቤት ሌላ የማትፈልጉት ነገር ተገልጦ ሊሆን ይችላል። አሁን ደግሞ ሌላ ሲዝን መጣ። በእናንተ ቤት በረከት ተገለጠ። በእናንተ ቤት ደስታ ተገለጠ። አሁን እረፍት ተገለጠ። ጭቅጭቅ የለም፣ እረፍት ተገለጠ። መለያየት የለም፣ እረፍት ተገለጠ። የደስታ ያጣችሁበት ነገር የለም፣ አሁን ደስታ ተገለጠ። አሁን ሌላ ነገር ተገልጦላችኋል። የቁርዬው ድምፅ ተሰማ። ታንክ ዩ ጂሰስ። እግዚአብሔር ሆይ አመሰግንሃለሁ። የዜማ ጊዜ ስለደረሰ አመሰግንሃለሁ። የዜማ ጊዜ ስለደረሰ አመሰግንሃለሁ። የዜማ ጊዜ ደረሰ አመሰግንሃለሁ። የዜማ ጊዜ ደረሰ አመሰግንሃለሁ። የዜማ ጊዜ ደረሰ አመሰግንሃለሁ። የዜማ ጊዜ ደረሰ አመሰግንሃለሁ። የማይደርስ የሚመስለው ጊዜ ደረሰ አመሰግንሃለሁ። ሌላ ሲዝን መጣ። ሌላ ሲዝን መጣ። ሌላ ሲዝን መጣ። ሌላ ሲዝን መጣ። ሃሌሉያ 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 ሃሌሉያ። የእግዚአብሔር አምላካችን ስም የተባረከ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ያለፈው ጌታ ባንተ ነው። ያለፈው ኢየሱስ ባንተ ነው። ባንተ ነው ባንተ ነው ቆሜ ብዘምር፣ ባንተ ነው ካንተ የተነሳ፣ ባንተ ነው ስም ይነሳ፣ ባንተ ነው ነገሬ ቢያምር፣ ባንተ ነው ዛሬ ብዘምር፣ ባንተ ነው ካንተ የተነሳ፣ ኢየሱስ ስም ይነሳ፣ ስም ይነሳ፣ ይነሳ፣ ስም ይነሳ። በረሃው ገነት ሆነልኝ ካንተ የተነሳ፣ ስም ይከበር ይከበር፣ ስም ይከበር። አንተ ባትረዳኝ ይህኔ እንዴት ሆን ነበር። ሃሌሉያ። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። ሃሌሉያ ሃሌሉያ። ጌታ ስሙ ይባረክ። እግዚአብሔርን እጅግ አድርጌ አመሰግናለሁ። የጌታ ስም የተባረከ ይሁን። ታውቃላችሁ በምድር ላይ በጣም ትልቁ ጥያቄ በዚህ ምን ታደርጋለህ የሚለው ጥያቄ ነው። በምድር ላይ ምን ታደርጋለህ፣ እዚህ ምድር ላይ ምን ታደርጋለህ የሚለው ጥያቄ በጣም ከባዱ ጥያቄ ነው። ለዚህም ነው ጥያቄው ከባድ ስለሆነ ኤሌመንተሪም ስንማር ሃይስኩልም ስንማር ኮሌጅም ገብተን ስንማር ይሄን ጥያቄ ለመመለስ የሚያግዙን እውቀቶች ነው የምናገኘው። ያለበለዛማ እንደዛ ባንማርና ባናልፍ እዚህ ምድር ላይ ምን ትሰራለህ የሚለው ጥያቄ ብዙ ሰዎችን ከምድር ገጽ ላይ እንዲጠፉ የሚያደርጋቸው ጥያቄ ነበር የሚሆነው።
እዚህ ምድር ላይ ምን ታደርጋለህ የሚለው ከባድ ጥያቄ ነው። ጥያቄውን በቀናነት ለሚጠይቀው ሰው በጣም አስፈላጊ ጥያቄ ነው። ያው በቀናነት አንጠይቀውም ይሄን ጥያቄ። እንደምታውቁት ዲጂታል ዓለሙ ላይ በአንድ ወቅት የተንሰራፋ የሳታኒክ ፋሽን ነበር። ምን እሰራለሁ እዚህ ምድር ላይ ብሄድ ይሻለኛል ይሉና ሰዎች ሶሻል ሚዲያ ላይ ይጽፋሉ፣ ይሄዳሉ። ጥያቄው እኮ በጣም ከባድ ነው፣ ግን መፍትሄው መሄድ አልነበረም። እዚህ ምድር ላይ ምን ትሰራለህ ተብሎ ከተጠየቀ ምን እሰራለሁ ካልክ የምትሰራውን ነገር ፈልገህ ታገኝና ለምድር ጠቃሚ ትሆናለህ እንጂ ምንም አልሰራም ብለህ አትሄድም። ከባድ ጥያቄ ነው ጥያቄው። ሰው በአሁን ሰዓት ይህን ጥያቄ ከጠየቀ ምን መስራት እንዳለበት ከምንጠቁመው ይልቅ ሁላችንም ስለምንሰጋ እኛ ቢሮ ላይ 4ኛ ፎቅ ላይ የሰራ ሰውዬ ትላንት ማታ ሶሻል ሚዲያ ላይ እዚህ ምድር ላይ ምን እሰራለሁ ካለ አውርዱትና ግራውንድ ላይ አድርጉት ነው የሚባለው። ግራውንድ ላይ አድርጉት፣ ይሄ ሰውዬ ከፎቅ ላይ ራሱ ሊጥል ነው ምን ልሰራል እያለ ያሉ፣ ስለዚህ አውርዱልን ወደዛ ባልቦላ ኤሌክትሪክ ምናምን ካለበት ቦታ ላይ እንዳይደርስ ነው የሚባለው። ጥያቄው ከባድ ነው። ምን እሰራለሁ ካለ በጣም አስቸጋሪ ነው። ሰዎችም እንደዛ ለመምከር አይደፍሩም። ዝም ብለህ ነገሩን እንዳመጣጡ ትኖራለህ። ደግሞ ይሙላ በቃ እንዳመጣጡ ነገሩን እመልሰዋለሁ ሲመጣ እንዳመጣጡ ብለን ደግሞ የምንናገረው ነገር ደግሞ አለ። ነገር ግን ሁል ጊዜ እግዚአብሔርን ስንጠይቅ በዚህ ምድር ላይ የምንሰራውን ስራ ስናገኘው ለምድር ላይ የሚጠቅም ነገር ይዘን እንገለጣለን። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እግዚአብሔር ግን እኛን ያመንን ሰዎች አሳርፎናል። ሃሌሉያ። ይሄ በምድር ላይ ምን ትሰራለህ የሚለውን ጥያቄ እግዚአብሔር ራሱ መልሶልናል። ክብር ለኢየሱስ ይሁን። የኛ ጥያቄ እሱ ጥያቄ አይደለም። በምድር ላይ ምን ትሰራለህ እሱ ሌላ ጥያቄ ነው፣ እናውቀዋለን። ክብር ለኢየሱስ ይሁን። እያገለገልክ ነው፣ እየዘመርክ ነው፣ እየነገርክ ነው፣ ወይም ደግሞ ሌላ ነገር እያደረክ ሊሆን ይችላል። ግን ሁላችንም የቆምንበትን ቦታ እናውቀዋለን። የት ቦታ እንደቆምን እናውቃለን። አሁን ጥያቄው በምድር ላይ ምን ትሰራለህ ሳይሆን የቆምኩበት ቦታ ላይ ምን ትሰራለህ ነው። የዛሬ 10 ዓመት የዛሬ 5 ዓመት 2000 ሰዎችን አገልግለ 2000 ሰዎች ያንተን ቃል ሰምተው ከሆነና ዛሬ ደግሞ 50 ሰዎች ብቻ የሚሰሙ ከሆነ የዛሬ 5 ዓመት በጣም ትላልቅ በመቶ ሺዎችና በሚሊዮኖች የሚቆጠሩ ንግዶችን እየነገድክ አሁን ግን ምንም በቃ ንግዱ አልተሳካም እያልክ የምትናገር ከሆነ ወይም ደግሞ ምንም አሁን በፊት ስትነግድ ቆይተህ ዛሬ ምንም አየሩ ቀዝቅዟል ወፍ የለም እያልክ የምትናገር ከሆነ ወይም ደግሞ እግዚአብሔር በጣም በጣም በብዙ ባርኮኛል፣ ሮሆቦት ሆኖልኛል፣ ነገር ግን የጸሎት ህይወቴና የቃል የማነብበት ጊዜ እንደ በፊቱ አይደለም የምትል ከሆነ I'm telling you this ዩተርን ላይ ነው ያለ ነው። ዛሬ እግዚአብሔር ያንን ዩተርን ካንስል አድርገዋለሁ ብሏል። በጌታ በኢየሱስ ክርስቶስ ስም ካንስል አድርገነዋል። ዩተርንን ካንስል አድርገነዋል። በጌታ በኢየሱስ ስም ዩተርንን ካንስል አድርገነዋል። በፊት በነበረው ነገር እግዚአብሔር ከዛም በበለጠ የሚገልጣቸው ሰዎች እዚህ መካከል አሉ። በፊት እግዚአብሔር ባስለመዳቸው ነገር የሚገልጣቸው እግዚአብሔር እንደዚህ አይነት ሰዎች በመካከላችን አሉ። እግዚአብሔር አቅጣጫን የሚያሳያቸው ሰዎች በመካከላችን አሉ። ታዲያ ለእኔና ለእናንተ የሚያስፈልገን አቅጣጫ ነው። በምን በኩል ልሂድ ወገኖቼ? አቅጣጫ በጣም 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 ክሪቲካል፣ በጣም ፈታኝ የሆነ በጣም ቻሌንጂንግ የሆነ ነገር በምድር ላይ ቢኖር አቅጣጫ ነው። አቅጣጫ በጣም ወሳኝ ነው። እኔ በህይወቴ ከተማርኩባቸው አንዳንድ ትልቅ ፒላር ከምላቸው ነገሮች መካከል የመጀመሪያው ነገር ነው ታውቃላችሁ? አቅጣጫ። ወዴት እንደሚሄድ ያላወቀ ሰው የፈለገ ሊፈጥን ይችላል፣ የሚፈልግበት ቦታ ላይ ሊደርስ አይችልም። እግዚአብሔር አቅጣጫን ይስጣችሁ። ላስት ታይም እዚህ መድረክ ላይ ስለ መቆየት አንስተን ነበር። መቆየት መቅረት አይደለም ብለን ተነጋግረን ነበር። ቆይተን ስንነሳ ወዴት ነው የምንሄደው የሚለው ደግሞ ሌላ ጥያቄ ነው። ክብር ለኢየሱስ ይሁን። ዛሬ አቅጣጫን የሚሰጣቸው ሰዎች እዚህ ምድር ላይ አሉ፣ እዚህ ቤት ውስጥ አሉ። ክብር ለኢየሱስ ይሁን። እንኳን መጣችሁ፣ እግዚአብሔር አቅጣጫን ይሰጣችኋል። እንኳን ተገኛችሁ፣ እግዚአብሔር የምትሄዱበትን አቅጣጫ ያሳያችኋል። የመውጣት ጊዜ እንዳለ ስንወጣ ከእግዚአብሔር ዘንድ አቅጣጫን መቀበል ያስፈልጋል። ብዙ ሰዎች ታላላቅ የሚባል ራእይን ተሸክመው አቅጣጫውን ስላላወቁት በራእያቸው ጎብጠው የሚኖሩ ብዙ ሰዎች አሉ።
ብዙ ሰዎች እግዚአብሔር የሆነ ነገር አስጀምሯቸው የሆነ ቦታ ላይ ከደረሱ በኋላ ከዛ በኋላ ወዴት አቅጣጫ መሄድ እንደሚገባቸው ስላላወቁ እዛ ቦታ ላይ ቆመው የቀሩ ሰዎች አሉ። ዛሬ ግን በጌታ በኢየሱስ ክርስቶስ ስም እግዚአብሔር አቅጣጫን ይሰጣቸዋል። ዛሬ እግዚአብሔር ያመላክታቸዋል። ዛሬ እግዚአብሔር ወደዚህ ነው ይላቸዋል። ዛሬ የምንነጋገርበት ርዕስ ዲቫይን ዳይሬክሽን የሚል ርዕስ ላይ ነው። ክብር ለኢየሱስ ይሁን። እግዚአብሔር አቅጣጫን ይሰጣል። እግዚአብሔር አቅጣጫን ይሰጣል። ይኸው እግዚአብሔር በዚህ ነው ይላችኋል። እግዚአብሔር በዚህ ነው ብሎ ያሳይሃል። ግራ ለገባው ለአንድ ሰው፣ ለቆመ ለአንድ ሰው እንዴት ነው ማደርገው ብሎ ለአንድ ሰው እግዚአብሔር አቅጣጫን ይሰጠዋል። እግዚአብሔር አቅጣጫን ያሳይሃል። እግዚአብሔር ወደዚህ ነው ይልሃል። ወደ ኋላ ቀረ ያልነውን ነገር እግዚአብሔር ካንስል ያደርገዋል። ዞረን ተመልሰን ዩተርን ያደረግንባቸው ነገሮች እግዚአብሔር ዛሬ ይመልሰዋል። የሚገርመው የእግዚአብሔር ቃል በሚነገርበት ሰዓት መንፈስም ሕይወትም ስለሆነ እየሰማችሁ ዞረ ያላችሁትን አቅጣጫ እግዚአብሔር ያስተካክለዋል። ዩተርን ያደረጋችሁበትን ነገር እግዚአብሔር ያስተካክለዋል። እንዴት እንደሆነ ሳታውቁ የሆነ ነገር ይበራላችኋል። እንዴት እንደሆነ ሳታውቁ እግዚአብሔር የሆነ ብርሃንን ይሰጣችኋል። መለኮታዊ አቅጣጫ። እግዚአብሔር በአቅጣጫ ይባርካችሁ። ተመሳሳይ ነገር እየሰሩ ሰዎች አንደኛው የሆነ ቦታ ላይ ይደርሳል፣ አንደኛው ደግሞ እዛው ነው። ነገም እዛው ነው። ኔክስት ይርም እዛው ነው። የዛሬ 5 ዓመትም እዛው ነው። የሥራው ልዩነት አይደለም፣ የአቅጣጫው ልዩነት ነው። እኔ በሕይወቴ ዘመን በጣም አቅጣጫን የጠየቁባቸው ክሪቲካል ሞመንትስ አሉ። ማስታወሳቸው የማረሳቸው አቅጣጫን የጠየቁበት። የምናገርበት ርዕስ ዋናው ክፍል ያለው በዘፍጥረት መጽሐፍ ምዕራፍ 21 ላይ ያለ ክፍል ነው። ዘፍጥረት ምዕራፍ 21 ላይ ከቁጥር 14 ጀምሮ ስለ አጋር ነው የሚናገረው፣ ስለ እስማኤልና ስለ አጋር። አብርሃም ልጁን ይስሐቅን ጡት ባስጣለበት በዚያ ቀን ሰው ሁሉ ኢንጆይ በሚያደርግበት የፌሽታ ቀን ላይ ሳራ ግን ብዙ ነገሮችን ትከታተል ነበር። ከምትከታተላቸው ነገሮች መካከል አንደኛው እስማኤል ነው። እስማኤልን አየችው። እስማኤል ስታዩ ፈገግ ይላል። ፈገግታው ደስ አይልም የሚመስለው። እንደውም አንዳንድ አይሁዳውያን ሲናገሩ እዚህ ቦታ ላይ ይሄ እንደዚህ አይነት ፈገግታ አንተ አሁን ጡት መጣለ ነው፣ የቤቱ ወራሽ፣ የቤቱ ትልቅ እኔ እኮ አለው የሚል ሜሴጅ የሚያስተላልፍ ፈገግታ ነው ይላሉ። አየችው። ካየችው በኋላ አብርሃምን ጠራችና አጋርንና እስማኤልን ከዚህ ቤት አስወጣልኝ አለችው። አባራቸው። እግዚአብሔርም ሳራ እንዳለች አደርጋለሁና አብርሃም ተነስቶ ይህን ነገር አደረገ። በማለዳ ተነስቶ ይላል አብርሃም በማለዳ ተነሳ፣ እንጀራን ወሰደ፣ የውሃ አቁማዳንም ለአጋር በትከሻው አሸከማት፣ ብላቴናዋንም ሰጥቶ አስወጣት። እርሷም ሄደች፣ በቤርሳቤህ ምድረ በዳ ተቅበዘበዘች፣ ውሃውም አለቀ፣ ብላቴናውም ከአንድ ቁጥቋጦ በታች ጣለች ይላል። በማለዳ ተነስቶ አስወጣት ይላል። አጋር እኮ የያዘችው በዚህን ሰዓት እድሜው ምናልባት ከ15 እስከ 17 ዓመት ይሆናል ነው የሚባለው። እስማኤል የያዘችው እኮ ትንሽ ልጅ አይደለም እኮ ትልቅ ልጅ ነው። እስከ ዛሬ ድረስ 16 17 ዓመት የተሸከመችውና ያሳደገችው የምትሳሳለት አንድ ልጇ ምንም ነገር የላትም። የሆነ ነገር አሸክሟታል። እንጀራ ወሰደ አሸከማት፣ በትከሻዋ ላይ ውሃ አሸከማት፣ ብላቴናውን ሰጣት፣ ውጪ ብሎ አስወጣት። ቅዱሳን የፈለገ ሪሶርስ ልትሸከሙ ትችላላችሁ። የፈለገ ነገር ሰዎች ሊሰጧችሁ ይችላሉ። የፈለገ ነገር ልትሸከሙ ትችላላችሁ። እንጀራ በዚህ ብትተዳደር በጣም መተዳደሪያ ነው ብሎ ሊሰጣችሁ ይችላሉ። በዚህ ደግሞ ውሃ ጠጣ ምናምን ሊሰጧችሁ ይችላሉ። ሪሶርስ ግን ወዴት መሄድ እንዳለባችሁ አቅጣጫን ያሰጣችሁ። ጥሩ አይነት ቢዝነስ ቢኖራችሁ፣ ጥሩ አይነት ፕሮፌሽናል ሰዎች ብትሆኑ፣ እግዚአብሔር የሚጠቀምባችሁ ታላቅ አገልጋዮች ብትሆኑ፣ አገልጋይነታችን ፕሮፌሽናል መሆናችን፣ ነጋዴዎች የተዋጣልን የተሳካልን ነጋዴዎች መሆናችን አቅጣጫን አይሰጥንም። ለአቅጣጫ ማረጋጋጫ አይሰጥም። እግዚአብሔር የሰጠን ነገር ተሸክመው ወዴት እንደምትሄድ ካላወቅክ በጣም ከባድ ህይወት ውስጥ ነው ያለነው። ብላቴናውን አሸክሞ አስወጣት። ብላቴናውን ሰጣት፣ ወጣት። ይሄማ እዚህ አይቀርም። 15 ዓመት የተሸከምሽው ራእይ ነው። 15 ዓመት የተሸከምከው ፕላን ነው። 15 ዓመት የተሸከምከው እቅድ ነው። ይሄማ እዚህ አይቀርም። እሱንም ተሸክመሽ ውጪ አላት።
ራእይን ተቀብለ ከሆነ ራእይ ካላችሁ እግዚአብሔር የሆነ ራእይን ሰጥቷችሁ ከሆነ የሚያስፈልገው አንድ ክሪቲካል ነገር አቅጣጫ ነው። ራእይን ተሸክመ በጣም ከባድ ራእይ ምድርን የሚገለባበት በጣም ከባድ ራእይ እግዚአብሔር በእኔና በአንተ ላይ አስቀምጦ አቅጣጫ ካልተቀበልን በጣም አስቸጋሪ ነገር ነው። የሚገርማችሁ ነገር ራእይ የሆነ ነገር ላይ ኢንሳይት እግዚአብሔር ይሰጣችሁና ያን ራእይ ተሸከሙታላችሁ። ዳይሬክሽን ግን ሁል ጊዜ የእግዚአብሔር ጥገኛ ነው የሚያደርጋችሁ። ሁል ጊዜ የእግዚአብሔርን ፊት እንድታዩ የሚያደርጋችሁ ዳይሬክሽን ነው። እግዚአብሔርም አንዴ ራእይ ከሰጠ ይሄን ነገር ነግድ ካለ ይሄ እንደዚህ ሰምር ካለ የሆነ ነገር ክፈት ካለ ራእይ ሰጥቷል። ያን ራእይ ተሸከመ ግን የሆነ አንድ አመት ልትሄድ ትችላለህ፣ ሁለተኛ አመት ልትሄድ ትችላለህ። ነገሮች ስሙዝ ሊመስሉ ይችላሉ። የሆነ ቦታ ላይ ግን ክሪቲካል የሆነ አቅጣጫ ያስፈልጋል። ብዙዎቻችን አቅጣጫ ላይ ኮንሽስ የምንሆነው የሆነ ነገር የዘገየ የመሰለን ኖቲስ እናደርግ ነው። እግዚአብሔር አስጀመረኝ ያልነው ነገር ፍጥነቱ ሲቀንስብን አቅጣጫ ያስፈልገናል ብለን ኮንሽስ እንሆናለን። አቅጣጫን የሚፈልግ ሰው ሁል ጊዜ የሆሊ ስፒሪት ጥገኛ ነው የሚሆነው። ሁል ጊዜ ይሰማል፣ ወዴት ሊሄድ ይላል። በጣም የሚገርማችሁ ትላልቅ አቅጣጫ ትላልቅ ራእይ የተሰጣቸው ሰዎች ያንን ራእይ ተሸክመውት ነገር ግን አቅጣጫ ባለማግኘታቸው ጎብጠው ታያዩታላችሁ። የሚናገሩት በጣም ፓወርፉል ነገር ነው፣ የሚያወሩላችሁ በጣም ፓወርፉል ነገር ነው። ነገር ግን መሬት ላይ ጠብ ያለ ነገር አታዩ፣ አቅጣጫ ስለሌለ ነው። ዳይሬክሽን ያልተሰጠው ሰው ልክ እዚህ ቦታ ላይ አጋር እንደተናገረ ዳይሬክሽን ያልተሰጠው ሰው ሁል ጊዜ በምድረ በዳ ተቅበዘበዘች እንዳለ የሚንከራተት ሰው ነው የሚሆነው። አያችሁ፣ ዛሬ እኮ እግዚአብሔር እንደዚህ የሚናገር ለምን ታውቃላችሁ? አቅጣጫ ሊሰጣችሁ ነው። ክብር ለኢየሱስ ሲሆን አቅጣጫን ሰጠዋቸዋለሁ ብለኛል እግዚአብሔር። አቅጣጫን እግዚአብሔር ያሳያችኋል። ሞክራችሁ ያልቻላችሁትን ነገር ዛሬ እግዚአብሔር የሆነ ላይት ይበራላችኋል። አቅጣጫን ታገኛላችሁ። የሆነ እግዚአብሔር መውጫን ሊያዘጋጅላችሁ ነው። ዳይሬክሽን የሌለው ሰው ከሁሉ ቀድሞ የሚጥለው ሰው ሪሶርሱን ነው የሚጥለው። ልክ አጋር ውሃውን እንደጨረሰች ልክ አጋር ይሄንን የሚበላው ነገር እንጀራው እንደጨረሰች እንዳለቀባት አቅጣጫ ያላገኘ ሰው ዝም ብሎ ስለሚዞር ሪሶርሱ ያልቅበታል። አንዳንድ ጊዜ በነዳጅ የሚሰራ መኪና ይዛችሁ ዞሩ፣ ነዳጅ ማደያ የለም ትባሉና ቀይ ከበራባችሁ በጣም ትደነግጣላችሁ። እዚህም የለም እየዞራችሁ እኮ ሪሶርስ እየተቀዘበዝን ሪሶርስ ነው የምንጨርሰው። የመጀመሪያ አቅጣጫ የሌለው ሰው ትልቅ ራእይ ተሸክሞ የሚጥለው ሪሶርሱን ይጥላል። እግዚአብሔር ለራእዩ ማስጀመሪያ ለራእዩ ማስቀጠያ ብሎ የሰጠውን ሪሶርሱን ይጥለዋል፣ ያልቅበታል። ከዛ በኋላ ደግሞ ዳይሬክሽን ያልተሰጠው ሰው ዳይሬክሽን ያልተቀበለ ሰው ዳይሬክሽን ከሌለ 15 ዓመት ተሸክሞ ያገውበትህን ራእይ ቪዥኑን ትጥለዋል። ጣለች ይላል። ብላቴናውን እዛ አስቀመጠችው። በጣም ከባድ ነገር ነው። ዳይሬክሽን በጣም ክሪቲካል ነገር ነው። በጣም ከባድ ነገር ነው። ዓለምን የሚለውጥ ራእይን ተሸክመ ዳይሬክሽን ባለመኖሩ ያስጥልሃል። ዛሬ ግን እግዚአብሔር ዳይሬክሽን ይሰጣቸዋል። እናንተ አትጥሉም፣ እግዚአብሔር ዳይሬክሽን ይሰጣቸዋል። እግዚአብሔር ዳይሬክሽን ይሰጣቸዋል። መውጫውን እግዚአብሔር ያዘጋጅላቸዋል። ያጉብጠኝ እንጂ እሸከመዋለሁ። እግዚአብሔርማ ተናግሮኝ እኮ ነው የጀመርኩት። እግዚአብሔርማ አሳይቶኝ እኮ ነው የጀመርኩት። ይሄንንማ ራእይ እግዚአብሔር ነው የሰጠኝ ብለህ የተናገርከውን ነገር ያስጥልሃል አቅጣጫ። በጣም ከባድ ነገር ነው። ቁጥር 16 ላይ እንደዚህ ይላል፣ እርሷም ሄደችልና ብላቴናው ሲሞት አልየው ብላ ቀስት ተወርውሮ የሚደርስበትን ያክል ርቃ በአንጻሩ ተቀመጠች። ፊት ለፊትም ተቀመጠች፣ ቃሏንም አሰምታ አለቀሰች። እግዚአብሔርም የብላቴናውን ድምፅ ሰማ። የእግዚአብሔርን መልአክ ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቷልና አትፍሪ አላት። አያችሁ፣ ይሄ የተሸከመችው የምትሳሳለትን ራእይ እኔ ራእይ ሲሞት አላየውም ብላ የሆነ ቦታ ላይ ቀስቱ ተወርውሮ ወደሚደርስበት አቅጣጫ አስቀምጣ እሷ በአንጻሩ ቆመች ይላል። ራእይማ ሲሞት ማየት በጣም ነው የሚከብደው እኮ፣ ግን አቅጣጫ በጣም ቻሌንጅ ያደርጋል። ራእይን እኮ የጣልከው ወይም ደግሞ አቅጣጫ በማጣት ራእይ የወደቀው ራእይን ስለማትወደው ራእይ ስለማያጓጓ አይደለም። ሄደ ራእይን እንዲያስጥል ያደረገው ነገር አቅጣጫ ማጣት ነው። በየት በኩል ነው ይሄን ራእይ ተሸክም የሚሄደው? በየት በኩል ነው ይሄ ራእይ የሚፈጸመው? ብዙ ራእይ የተሸከማችሁ ሰዎች እንዳላችሁ ይሰማኛል እዚህ ቤት ውስጥ። ዛሬ ግን እግዚአብሔር አቅጣጫን ይሰጣቸዋል። ዛሬ እግዚአብሔር መንገዱን ያሳያቸዋል። አበቃለት በቃ ይሙት እኔ ግን አላየውም ብለህ ያስቀመጥከውን ራእይ እግዚአብሔር ዛሬ ያስነሳሃል።
ዛሬ ራያቸውን አንስተው የሚጓዙ ሰዎች እዚህ መካከል አሉ። እግዚአብሔር አቅጣጫን ይሰጣቸዋል። ዳይሬክሽን ከሌለ ሪሶርስ ትጨርሳለህ። መቅበዝበዙ ደግሞ በጣም ሲበዛብህ ራይን ደግሞ ትጥላለህ። የሚገርማችሁ በመጨረሻ ራስን ትጥላለህ። አንደኛ ሪሶርስ ነው የሚያልቅብህ፣ ሁለተኛ ራይን ትጥላለህ፣ ሶስተኛ ደግሞ ምን ይሆናል? ራስን ትጥላለህ። ቀስ ተወርሮ የሚደርስበትን ያክል ረካ ተቀመጥ ይችላል። ከራዩ አርቃ ራዩን እዛ አስቀምጣ እሷ ተቀመጠች። አንዳንድ ጊዜ እኔ የፕሬዝ እና ወርሺፕ ፖድካስት የመክፈት ራይ አለኝ ብለህ ተናግረህ አስበህ ቆይተህ ወይም ደግሞ አይ ቻይና ሀገር እኮ ትራዲሽናል ልብሶቻችን እየተሸመኑ እዚህ ሲመጡ በጣም ጥሩ ቫልዩ አላቸው ብለህ ራይ ተቀብለህ ለመስራት ነጋዴ ከሆንክ አስበህ እኛ ስለ ፖድካስት ምንም አናቅም፣ ደግሞ ስለ ሽመና ምንም አናቅም። ግን ባገኘህን ቁጥር የምትነግረን በአንጻሩ አንተ ስለተቀመጥክ ጣሊያን ሀገር እኮ ፖድካስት ተጀመሩ ትላል። በአንጻሩ የተቀመጥኩ አንተ ነህ፣ የምትከታተለው ኒውሱን አንተ ነህ። ልክ እንዳጋር ሩቅ ሆና እንደተቀመጠችና እንደተመለከተችው ራያቸውን ያስቀምጡና ዳይሬክሽን የሚያጡ ሰዎች ራያቸውን እዛ ይጥሉትና በሩቅ ይከታተላሉ፣ በሩቅ ያዩታል። የፕሬዝና ወርሺፕ ፖድካስት ጣሊያን ሀገር መጀመሩ እኔ ምንም ነገር አላቅም፣ ግን ደግሞ ለእኔ መተህ ትነግረኛለህ፣ ልትነግረኝ ትችላለህ። ባለ ራዕይ የሆነ ሰው ይናገራል፣ አያርፍም። አይገርምህም? ፕሬዝና ወርሺፕ ፖድካስት እኮ ጣሊያን ሀገር ተጀመረ። ኦኬ እሺ፣ እኔ ምን ላድርግ? አየህ፣ ራዕይ አይተውህም፣ አይለቅህም። ጣሊያን ሀገር የተሰራው ነገር ኢትዮጵያ ውስጥ እንደተሰራ አድርገህ ታወራልኛለህ። ምክንያቱም ጥለኸዋል እንጂ አይለቅህም። አቅጣጫን ያስጣለ፣ ዳይሬክሽን ነው ያስጣለ። ቢዝነሱን ልትጀምረው አስበህ የሆነ ሪሶርስ አጥተህ አቅጣጫውን አጥተህ ነው የተውከው እንጂ ቫልዩም እንዳለው ታውቃለህ። ቻይና ሀገር ተሰርቶ ቢመጣ የበለጠ ቫልዩ ይሰጣል ብለህ አስበህበታል። ዛሬ ዜና ላይ ሰማው ጉምሩክ እንደዚህ ያደረገ ዊቭ የተደረጉ ከቻይና የተመረቱ ምርቶች ውጤታቸው ጥሩ ነው፣ እንደዚህ ተመርተው ገቡ አለ የሚለውን ኒውስ ትሰማና ለእኔ ትነግረኛለህ። እኔ እሰማለሁ፣ እኔ ግን አላቅም። ልክ አጋር እንደዛ ነው ያደረገችው። ራዩዋ እዛ ተቀምጦ እያለ ታየዋለች። እስማኤልን የቀስቱር በራ ያክል ታየዋለች፣ አትተውም። በአንጻሩ ተቀምጣ ትከታተለዋለች፣ በርቁ ትከታተለዋለች። ዲቫይን ዳይሬክሽን በጣም ክሪቲካል ነው ለህይወታችን፣ በጣም ክሪቲካል ነገር ነው። እኔ እናንተ ከብዶን ራዩን ጥለነዋል፣ አቅጣጫትን ራዩን ጥለነዋል። እግዚአብሔር ግን አልጣለውም። ክብር ለኢየሱስ ይሁን። እግዚአብሔር ምን አለ? የብላቴናውን ድምፅ ሰማ። ያለቀሰችው አጋር ነች። እግዚአብሔር ደግሞ የሰማው የብላቴናውን ድምፅ ነው። እኔ ትንሽ ልጅ መስለኝ ነበር በፊት እንደዚህ ሳነብ። ለካስ ምናልባት የ15 ዓመት ልጅ ስለሆነ በረሃ ላይ ወደቀን እያለ እየተናገረ ይሆን እግዚአብሔር እንደሰማው እንዴት እንደሰማው አላውቅም። እግዚአብሔር የብላቴናውን ድምፅ ሰማ። እግዚአብሔር የሰጠን ራእይ እግዚአብሔር ይከታተለዋል። ያንተ ብቻ አይደለም፣ እግዚአብሔር ነው የሰጠህ። የሆነ ቦታ ሄዶ እንዲቆም እግዚአብሔር አልሰጠህም። የሆነ ቦታ ሄዶ እንዲቋረጥ እግዚአብሔር አልሰጠህም። አንተ ደግሞ አቅጣጫ ዝለ ሊሆን ይችላል፣ እግዚአብሔር እንዲቋረጥ አልሰጠህም። ዛሬ ራእያችሁን ታነሳላችሁ። እግዚአብሔር የሚቋረጥ ራእይ አልሰጣችሁም። እግዚአብሔር ተጀምሮ የሚቆም ራእይን አልሰጣችሁም። እግዚአብሔር ተጀምሮ የሚቆም ራእይን አልሰጣችሁም። እግዚአብሔር የብላቴናውን ድምፅ ሰማ። ከዛ በኋላ እግዚአብሔር እንደዚህ ነው የሚጀምረው። የብላቴናውን ድምፅ ከሰማ በኋላ ምን አለ? የእግዚአብሔር መልአክ ከሰማይ አጋርን እንዲህ ሲል ጠራት። አጋር ሆይ ምን ሆንሽ? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቷልና። አጋር ምንድን ነው የሆንሽው? አቅጣጫን ያጣችው። በምን በኩል ነው ውሃ የሚገኘው? በምን በኩል ነው የሚሄደው? አያችሁ፣ አብርሃም ሲያስወጣት የእግዚአብሔር መልአክ ተቀበላት። ሃሌሉያ። በሆነ ምክንያት ሰዎች እንደዚህ ገፍተዋችሁ ከሆነ የእግዚአብሔር መልአክ ይቀበላችኋል። የእግዚአብሔር መልአክ ዳይሬክሽን ያሳያችኋል። ዳይሬክሽን አታችሁ ከሆነ እንኩ ይኸው ሰጥቻችኋለሁ ብላችሁ ያስወጣችሁ ሰዎች ካሉ እግዚአብሔር ደግሞ መልአኩን ይልክላችኋል። ሃሌሉያ። ክብር ለኢየሱስ ይሁን። ያው እኛ ስናደርግ መጀመሪያ ውሃውን ጣለች፣ ከዛ በኋላ ልጇን ጣለች፣ ከዛ በኋላ ራሷን ጣለች። አንዳንድ ሰዎች እንደዛ ናቸው እኮ ኖርማሊ መጀመሪያ ታላላቅ ነገር የሚነግሯቸው ሰዎች አቅጣጫ ስለጠፋባቸው ከምሽቱ 4 ሰዓት ላይ ስትደውሉ አልገባውም ካፌን ያለሁት ሻይ እየጠጣሁ ምናምን ይሏቸው። በፊት 2 ሰዓት ላይ ተጠናቆ የሚገባው በቀም
ወደዛ ራሳቸውን ሲጥሉ አቅጣጫ ሳናገኝ እንደዚህ ነገር ይሆናል። እግዚአብሔር ግን እንደዚህ አላት፣ መጀመሪያ አንቺ ተነሽ። ሃሌሉያ! አንተ ውሃውን ጥለው ሊሆን ይችላል፣ ራእይን ጥለው ሊሆን ይችላል። እግዚአብሔር ግን ሲጀምር ካንተ ነው የሚጀምረው። ክብር ለኢየሱስ ይሁን። አንተን እግዚአብሔር ያስነሳል። ዛሬ የሚነሱ ሰዎች አሉ። ራእያችን ጥለናል ያሉ፣ ዘገየብን ያሉ፣ አቅጣጫ አጣላሉ የሆኑ ሰዎች እግዚአብሔር ያስነሳቸዋል። እግዚአብሔር ኢንሳይትን ይሰጣቸዋል። እግዚአብሔር ዳይሬክሽንን ይሰጣቸዋል። እግዚአብሔር አቅጣጫን ይሰጣቸዋል። አሁን ሰዎች ይነሳሉ። አሁን ሰዎች ይነሳሉ። በጌታ በኢየሱስ ክርስቶስ ስም የምትነሱበትን ሲዝን እግዚአብሔር አብጥቶላቸዋል። ይህን ሲዝን እግዚአብሔር የዜማ ሲዝን ይለዋል። ክብር ለኢየሱስ ይሁን። የምትነሱበት ሲዝን ነው። ለእናንተ እግዚአብሔር ራእያችሁን የሚያስነሳበት ሲዝን ነው። አቅጣጫ አጣችሁ ተስፋ በቆረጣችሁበት ነገር እግዚአብሔር ጣልቃ ገብቶ የሚያስነሳችሁ ሲዝን፣ ይህ የዜማ ሲዝን ለእናንተ መጥቶላቸዋል። ከዛ በኋላ ምን አላት? ተነሺ አላትና ብላቴናውንም አንሺ። ሃሌሉያ! ራእይህን አንሳው፣ ራእይህን አንሳው፣ ያጎበጠህን ነገር አንሳው። 15 ዓመት የተሸከምከውን ነገር አንሳው። የሆነ የተሸከምከውን ነገር አንሳው። የሆነ ነገር ሰራለሁ ብለህ ያሰብከውን ነገር አንሳው። እጅሽን በእሱ ላይ አጽኚ ይላል። እንደዚህ ጠበቅ አድርገሽ ያዢው ማለት ነው። ክብር ለኢየሱስ ሲሆን እንደ በፊቱማ አያውድቅም። አሁን ጠበቅ አድርገሽ ያዢው ማለት ነው። እንደ በፊቱ አይንገላታም። አሁን ጠበቅ አድርገሽ ያዢው። ወገኖቼ እግዚአብሔር ሌላ ሲዝን አምጥቶላቸዋል። ሌላ ሲዝን መጥቷል። እግዚአብሔር አሁን ክረምቱ አልፎ ሌላ ሲዝን መጥቶላቸዋል። አሁን በረሃው አልፎ ሌላ ሲዝን መጥቷል። አሁን ደግሞ ሌላ ድምፅ የምትሰሙበት ሲዝን መጥቷል። አሁን የበረከት ድምፅ የምትሰሙበት ሲዝን መጥቷል። እግዚአብሔር እኮ በሰጠን ራእይ ላይ እግዚአብሔር ትልቅ ሕዝብ አደርገዋለሁ አለ። ዝም ብሎ እኮ ትልቅ ነገር ሊያደርግ ነው እግዚአብሔር ራእይ ሰጠን። ትልቅ ነገር ሊያደርግ አቅጣጫን ዳይሬክሽን በማጣት ምክንያት የተወሰነ ጊዜ የወደቀ ራእይ ስለሆነ ትንሽ ነገር አይደለም። እግዚአብሔር በአንተ ህይወት ውስጥ ትልቅ ራእይ አለው። ትልቅ ነገር አለው። በአንተ ውስጥ እግዚአብሔር ትልቅ ስራ አለው። ወገኖቼ ዳይሬክሽን ከሰው አይደለም፣ ከእግዚአብሔር ነው። አቅጣጫ ከእግዚአብሔር ነው። እግዚአብሔር አቅጣጫን ይስጣችሁ። እግዚአብሔር ሲመጣ ተስፋ ከቆረጥንበት ነገር እግዚአብሔር ያነሳናል። እግዚአብሔር ሲመጣ ራእያችንን ያስነሳዋል። እግዚአብሔር ሲመጣ ደግሞ ራእያችን ጋር ያያይዘናል። ክብር ለኢየሱስ ይሁን። መጨረሻ ላይ ሪሶርስ ተመለሰላት። መልአኩ መጣና አሳያት። አይኗን ከፈተላ። ስታይ የውሃ ምንጭ አጠገብ አገኘች። ዛሬ የአንድ ሰው አይን ይከፈትለታል። ዛሬ የአንድ ሰው አይን ይከፈትለታል። አቅጣጫውን ያገኘዋል። የአንድ ሰው አይን ይከፈትለታል። እንዴ እዚህ ነበር የሚጠይቅ አንድ ሰው አያለውኝ። እግዚአብሔር አቅጣጫን የሚሰጠውን አንድ ሰውን አያለው። አንዳንዴ አቅጣጫ ባለማግኘታችን ራእያችንን ኩዌስችን ማድረግ እንጀምራለን። እንዴ እግዚአብሔር ነው እንዴ ሰጠኝ? እግዚአብሔር ነው እንዴ ተናገረኝ? ይህን ነገር እግዚአብሔር ነው እንዴ ያለው? ታዲያ ምን ነው መንከራተቱ በዛሳ? ምን ነው መቅበዝበዙ በዛሳ እንላለን። ብራዘር እግዚአብሔር ነው የሰጠ። ባለ ራእዩ እግዚአብሔር ነው። ያሸከመ እግዚአብሔር ነው። ያስያዘህ እግዚአብሔር ነው። አሁን ግን እግዚአብሔር አቅጣጫን ይሰጥሃል። አሁን እግዚአብሔር መንገዱን ያሳያል። አቅጣጫ የላይፍ ታይም ጥያቄ ነው። ዛሬ አቅጣጫን አገኘው ብለን ዝም ብለን የምንሮጥበት አይደለም። አቅጣጫ የላይፍ ታይም ጥያቄ ነው። የሁል ጊዜ ጥያቄ ነው አቅጣጫ። እግዚአብሔር አይንን ሲከፍትልህ እግዚአብሔር የሚሰጥን ዳይሬክሽን ማየት ትጀምራለህ። ሃሌሉያ! ዳይሬክሽንን ማየት ትጀምራለህ። አቅጣጫ ማየት ትጀምራለህ። እግዚአብሔር አቅጣጫ ሲሰጥ እንዴት እንደሚያሳርፍ አንተ ከመንከራተት እኮ ነው የሚመልስ። አቅጣጫ ስታገኝ በሙከራ አትመላለስም። እግዚአብሔር አቅጣጫ ሲሰጥ ባዶ ያልከውን ነገር ትሞላዋል። አቁማዳዋን በውሃ ሞላች ይላል። ብላቴናዋንም አጠጣች። ከዛ በኋላ ራእይን ፊድ ማድረግ ትጀምራለህ። ሃሌሉያ! አየህ እግዚአብሔር እንደዚህ ሲሰጥህ፣ እግዚአብሔር አቅጣጫን ሲያሳይህ ባዶ ያልከው ነገር እየተሞላ ነው የሚሄደው። ያንከራተተህን ነገር እግዚአብሔር ያስቆምልሃል። ያቅበዘበዘን ነገር እግዚአብሔር ያስቆምልሃል። እግዚአብሔር በአቅጣጫ ይባርካችሁ። ክብር ለኢየሱስ ይሁን። ቶሎ ቶሎ ብዬ አንድ ሀሳቦች እናገራለሁ። መለኮታዊ አቅጣጫ ለምን ያስፈልገናል? አንደኛ ባለራእይ እንዲጀምር ትልቅ ራእይ ተቀብለ በቃ አለቀ፣ አሁን ከእግዚአብሔር ጋር ተስማምተናል፣ አሁን ጨርሻለሁ፣ ማንንም አልፈልግም፣ ዝም ብለህ የምትሄድበት አይደለም። አቅጣጫን መቀበል የሚባል ደግሞ ፌዝ አለ። ራእይን የተቀበለ ሰው
አቅጣጫን መቀበል የሚባል ደግሞ ሌላ ፌዝ አለ። ዛሬ እግዚአብሔር ብዙ ሰዎችን በአቅጣጫ ይባርካቸዋል። ትላልቅ ነገር ተሸክመው ራእያቸውን ኩዌስችን ያደረጉ ሰዎች ዛሬ አቅጣጫን ሲያገኙና ሲሮጡ ይታየኛል። ሲያመልጡ እግዚአብሔር ያሳየኛል። ታመልጣላችሁ። አንድ እግዚአብሔር ሰው ሲናገሩ ቪዥን ዊዛውት ዳይሬክሽን ኢዝ ፍራስትሬሽን ይላል። ቪዥን ተሸክመ ዳይሬክሽን ከሌለ ፍራስትሬት ነው የምታደርገው። ፍራስትሬት ታደርጋል። ጥያቄ ውስጥ ነው የምትገባው። ባለራዕይ እንዲጀምር አቅጣጫ ያስፈልገዋል። የተጀመረ ነገር እንዲቀጥል አቅጣጫ ያስፈልጋል። እግዚአብሔር ያስጀመረ ነገር አለ። እግዚአብሔር ተናግሮ ጀምረው ያለና የጀመርከው ነገር አለ። ከጀመርከው በኋላ ብቻውን የምትሄድበት መንገድ የለም። ከጀመርሽው በኋላ ብቻሽን የምትሄጅበት መንገድ የለም። የጀመረ እንዲቀጥል እግዚአብሔር አቅጣጫን ይሰጣል። የፈለገ በቅባት ብናገለግል፣ የፈለገ በጸጋ ብናገለግል፣ የፈለገ ብንወጣ ብንገባ፣ ሁላችንም የዲቫይን ዳይሬክሽን ጥገኞች ነን። ክብር ለኢየሱስ ሲሆን እግዚአብሔር በአቅጣጫ ይባርካችሁ። ሁል ጊዜ ከእግዚአብሔር ዘንድ ልውጣ እያልን እየሰማን የምንሄድ የምንወጣ የምንገባ ሰዎች ነን። ዲቫይን ዳይሬክሽን የማይቀበል ሰው መድረሻውን ማረጋገጥ አይችልም። ማረጋገጫ የለው። ዛሬ ሊዘምር ይችላል፣ ዛሬ እንደኔ ሊሰብክ ይችላል፣ ዛሬ ሊያገለግል ይችላል። ከእግዚአብሔር ዘንድ ግን ዳይሬክሽን የማይቀበል ሰው መድረሻውን ማረጋገጥ አንችልም። ዛሬ ግን እግዚአብሔር በአቅጣጫ ሊባርከን በመካከላችን አለ። በመለኮታዊ ምሪት ላይ ማናችንም ማደግ አንችልም። ማናችንም በመለኮታዊ ምሪት ላይ ማደግ አንችልም። በቃ ሰሚት እያደረግን የምንቀበለው ትልቁ ነገር ቢኖር ዲቫይን ዳይሬክሽን ነው። መለኮታዊ አቅጣጫ ነው። መለኮታዊ አቅጣጫ ላይ ማንም ሰው የጀመረ እንዲቀጥል ዲቫይን ዳይሬክሽን ያስፈልጋል። አቅጣጫ ከሌለስ፣ ዲቫይን ዳይሬክሽን ከሌለስ ምን ይሆናል? አንደኛ ዲቫይን ዳይሬክሽን ከሌለ ባለንበት እንቆማለን። ራእይ የተቀበለ ሰው ራእዩ እንደተሸከመ ይቆማል። ራእዩን ተሸክሞ አቅጣጫ ተቀብሎ ደግሞ መሄድ የጀመረ ሰው እዛ ቦታ ላይ ይቆማል። እግዚአብሔር አቅጣጫን ይሰጣቸዋል። እንኳን መጣችሁ። እግዚአብሔር አቅጣጫን ይሰጣቸዋል። የሆነ ነገር ቆመ ላለ አንድ ሰው እግዚአብሔር አቅጣጫን ይሰጠዋል። የሆነ ነገር እግዚአብሔር አስጀምሮኝ አላለቀም ላለ አንድ ሰው እግዚአብሔር አቅጣጫን ይሰጠዋል። ዲቫይን ዳይሬክሽን ከሌለ መቅበዝበዝ አለ። ዩተርን ማድረግ አለ። አንዳንዴ አታውቁትም። ዩተርን ስታደርጉ ራሱ አታውቁትም። እየዘመራችሁ ራሱ ዩተርን ልታደርጉ፣ እየሰበካችሁ ዩተርን ልታደርጉ ትችላላችሁ። ዛሬ ግን እግዚአብሔር በአቅጣጫ ይባርካቸዋል። ዛሬ እግዚአብሔር በአቅጣጫ ይባርካቸዋል። ሌላ አንድ ሰው ሲናገሩ ዲቫይን ዳይሬክሽን ተርንስ ዋንደረርስ ኢንቱ ኤ ላይፍ ኦፍ ወንደርስ ይላል። ተቅበዝባዦችን በተአምራት የተሞላ ህይወት ውስጥ የሚከታቸው መለኮታዊ አቅጣጫ ነው። ክብር ለኢየሱስ ሲሆን ዛሬ እግዚአብሔር በተአምራት ህይወት ውስጥ የሚያስገባቸው ሰዎች አሉ። ይሄ የሚያሳያቸው አቅጣጫ ህይወታቸውን ወደ ታምራት የሚወስዳቸው ሰዎች አሉ። እግዚአብሔር ከታምራት ጋር ሊያገናኝ አቅጣጫን ዛሬ ይሰጣል። እግዚአብሔር ከበረከቱ ጋር ሊያገናኝ ዛሬ አቅጣጫን ይሰጣል። እግዚአብሔር ከእሱ መልካም ነገር ጋር ሊያገናኝ አቅጣጫን ይሰጣል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አቅጣጫ ሲኖረንስ አቅጣጫ ሲኖርህ ራእይን ታስቀጥላለህ። ራእይን ታስቀጥላለህ። አቅጣጫ ሲኖር ራእይን ታስቀጥላለህ። እኔ አንድ ጊዜ በዚህ በአቅጣጫ ጉዳይ ካሳለፍኩበት ታሪክ መካከል አንዴ ከእግዚአብሔር ዘንድ አቅጣጫን ለመቀበል በሆነ አቅጣጫ እንዲሆን ያ በር እንዲከፈት እያልኩኝ ጾም ጸሎት ይዤ ጸልያለሁ። እየጸለይኩኝ የ3 ቀን ጾም ጸሎት ነው ያስኩት። እየጸለይኩኝ በሁለተኛው ቀን ላይ ባለቤቴ እግዚአብሔር በህልሜ ተናግሮኛል እና ብላ መጣች። ምንድን ነው የተናገረሽ አልኳት። አይ እግዚአብሔር በዚህ በኩል በር የለም ይልሃል አለች። እንዴ ሁለተኛ ቀን ላይ እኮ ነው ያለው ጾም ጸሎት፣ በር የለም ይልሃል? ኦኬ እሺ በየትኛው በኩል ነው አለሽ በሩ አልኳት። እሱን አልነገረኝም አለች። ኦኬ አልነገረሽም አልኳት። ጥሩ ይቺን ቶን ታውቃቷላችሁ አይደለም? ኦኬ አልነገረሽም አይደል? ጥሩ። ሁለተኛ ቀን ላይ ጾም ጸሎቴን አቁሜ ተመለስኩ። በጣም የሚገርማችሁ ነገር በዛ ጉዳይ ላይ እየጸለይኩኝ በር እንዲከፈት ያልኩኝ አሁንም አልጸልይም እንደው በቃ እንዴ ጸልይም እንደዚህ ትግል ሆነ እኮልና እተዋለሁና በቃ አሁን
ዛሬ ብቻ ጸልያለሁ። መጸለይ ደግሞ ፈልጋለሁ። ዛሬ ብቻ ጸልይና ከዛ በኋላ እኔ አቆማለሁ። በቃ ጸልዬ ምንም አልመጣም እላለሁ። ዛሬ ብቻ አልኩኝ፣ በኋላ ጸልያለሁ፣ አሁን ጸልያለሁ። ከዛ ደግሞ አይ በቃ ማታ ጸልይና አቆማለሁ እላለሁ፣ እጸልያለሁ። ከዛ ማታ ደግሞ ስነሳ ጠዋት ላይ መጸለይ ያምረኝና አሁን ጠዋት ላይ ጸልዬ አቆማለሁ እላለሁ፣ እጸልያለሁ። እንደዛ እያልኩኝ እየጸለይኩኝ ወደ ሌላ ንባብ፣ ወደ ሌላ ጸሎት ገባሁ። ሳላውቀው የምጸልይበትን በር ረሳሁት። ሳላውቀው የሚገርማችሁ 3 ዓመት ሙሉ እኔ ረስቼዋለሁ። ከ3 ዓመት በኋላ እግዚአብሔር የሆነ አቅጣጫን አመጣ። ቀላል እንዳይመስላችሁ ዓመቱን ቆጥር እየነገርኳችሁ አቅጣጫ ምን ያህል ክሪቲካል እንደሆነ እንድታውቁት ነው። ከ3 ዓመት በኋላ እግዚአብሔር የሆነ አቅጣጫን አመጣ። የሆነ በር ተከፈተ። እኔ ረስቼዋለሁ። ሌሎች ጥያቄዎች መጡ። እንደዚህ ይደረግ፣ ከዛ ነው የመጣው። እኔ ከዚህ ለማስከፈት የምፈልገው ነገር ከዛ የሚከፍት ነገር መጣ። ክብር ለኢየሱስ ሲሆን ከዛኛው ሳይድ የሚከፈትላቸው ሰዎች አሉ። እግዚአብሔር ከዛኛው ሳይድ ይከፍትልሃል። በዚህ ወገን ያጣኸው ነገር እግዚአብሔር ከዛ ወገን ይከፍትልሃል። በዚህ ወገን አልቻልከውም ያልከው ነገር እግዚአብሔር ይከፍትልሃል። አንተ በቃ አቅም ያነሰ ያልከው ነገር እግዚአብሔር ከዛ ሳይድ ይከፍትልሃል። በኋላ ኢሜልም ሲጻፍልኝ እኔ ሌላ ነገር ላይ ነው ያለሁት። በቃ ሌላ ከፍታ ላይ ነው ያለሁት። ያበር ማለት በጣም ይምንት መስሎ ተሰማኝ። ትንሽዬ ነገር በቃ ይሄን ነገርማ ምናምን ብዬ በኋላ መጨረሻ ላይ ስገባ አንድ ነገር ማረጋገጥላችሁ ነገር እግዚአብሔር ዲቫይን ዳይሬክሽን ከሰጣችሁ እግዚአብሔር መለኮታዊ አቅጣጫን ከእግዚአብሔር ከተቀበላችሁ አንድ ፍጥረታዊ ሰው በ10 ዓመት የማይደርስበትን እናንተ በ2 ዓመት ትደርሱበታላችሁ። ክብር ለኢየሱስ ሲሆን እኔ በራሴ ህይወት ያጋጠመኝ ነው የምነግራችሁ። ሌላ ፍጥረታዊ ሰው በ10 ዓመት የማይደርስበትን ነገር እግዚአብሔር በ2 ዓመት ነው ያደረሰኝ። ዛሬም ለእናንተ እንደዛ ሆኖላችኋል። ለብዙ ጊዜ ተዘጋ ያላችሁት ነገር ካለ፣ አቅጣጫታችሁ የተበዘበዛችሁበት ነገር ካለ ዛሬ እግዚአብሔር አቅጣጫን ይሰጣችኋል። ሌላው ሰው በ10 ዓመት የሚደርስበትን እናንተ በ2 ዓመት ትደርሱበታላችሁ። እናንተ በአጭር ጊዜ ታገኙታላችሁ። እናንተ በቶሎ ታገኙታላችሁ። እግዚአብሔር ዘንድ አቅጣጫን ስታገኝ መለኮታዊ አቅጣጫ ሲኖርህ መንገድ ላይ አትቀርም። የሆነ ነገር ተጀምሮ የሆነ አገልግሎት ጀምረ፣ የሆነ ቢዝነስ ጀምረ፣ የሆነ ስራ ጀምረ፣ አንተ መንገድ ላይ አትቀርም። በጌታ በኢየሱስ መንገድ ላይ አትቀርም። እግዚአብሔር አቅጣጫን ያሳያል። አንተ መንገድ ላይ አትቀርም። የአንተ ራእይ መንገድ ላይ አይቀርም። የአንተ ጉዳይ መንገድ ላይ አይቀርም። የአንተ ጉዳይ ተጀምሮ አይቋረጥም። የዘጸአት መጽሐፍ ላይ ሲናገር ምዕራፍ 13 ቁጥር 21 ላይ በቀንና በሌሊትም ይሄዱ ዘንድ መንገድን ሊያሳያቸው ቀን በደመና አምድ ሊያበራላቸውም ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ። እግዚአብሔር በፊት ይሄድልሃል። እግዚአብሔር በፊት ይሄድልሃል። ሊያበራልህ እግዚአብሔር በፊት ይሄድልሃል። ጨለም ያልከውን ነገር ሊያበራው እግዚአብሔር በፊት ይሄድልሃል። በቃ እኔ አልችለውም ያልከውን ነገር እግዚአብሔር በፊት ይሄድልሃል። እሱ በፊት ይሄድልሃል። አንተ በአንተ አቅም አይደለም የምትሄደው፣ እግዚአብሔር በፊት ይሄድልሃል። እግዚአብሔር መንገድን ያሳያል ወገኖች። ራእይን የሚሰጥ እግዚአብሔር መንገድን ያሳያል። እግዚአብሔር መንገዱን ያሳያችሁ። እግዚአብሔር መንገዱን ያሳያችሁ። ቀን እንኳን በራ ተመቸ፣ በቃ አገልግሎት ጥሩ ነው፣ በጣም ደስ ይላል ምናምን በምትለው ጊዜ እንኳን ግራ እንዳይገባ እግዚአብሔር በደመና ይመራሃል። ሃሌሉያ። ማታማ ጨለመ ስትልማ እግዚአብሔር በእሳት አምድ ይመራሃል። እግዚአብሔር እሳቱን ነው የሚልክልህ። በእሳት አምድ ይመራሃል። አንተ ላይ አይጨልምብህም። ሌሎች ላይ ጨልሞ ሊሆን ይችላል። አንተ ግን ከእግዚአብሔር ዘንድ አቅጣጫን የተቀበልክ የእግዚአብሔር ሰው አንተ አይጨልምብህም። አንተ አይጨልምብህም። የአንተ ነገር አይጨልምበትም። ዋናው መውጣቱ ነው፣ ዋናው መጀመሩ ነው ብለን መለኮታዊ ምሪት ካልተቀበልን ተሸውደናል። በጣም ተሸውደናል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አቅጣጫ ሲኖርህ እግዚአብሔር ከቀስት ያስመልጣል። አቅጣጫ ሲኖርህ እግዚአብሔር ከቀስት ያስመልጣል። መዝሙረ ዳዊት ምዕራፍ 60 ቁጥር 4 ላይ ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው ይላል። ክብር ለኢየሱስ ይሁን። ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው። አየህ፣ ጠላት እዚህ ቆሞ ወደ አንተ ቀስት ሲወረውር እግዚአብሔር ያሳያል። እንደዚህ ሃሌሉያ። ወደዚህ ይላል፣ ወደዚህ ሂድ ይላል፣ ወደዛ ሂድ ይላል። ዳዊት እኮ እንደዛ ነው የሆነው። ሳኦል ሲወረውርበት 2 ጊዜ ወረወረ፣ ግን ከግንብ ጋር ሊያጣብቀው ሞከረ፣ አልሆነለትም። ምን መሰለ? እግዚአብሔር ከቀስት ፊት ያመልጥ ዘንድ ምልክትን እየሰጠው ነው። በዚህ በኩል ይለዋል፣ በዚህ በኩል ይልሃል። እግዚአብሔር አንተን በዚህ በኩል ይልሃል። ቅዱሳን ሰዎች ብዙ ነገር አይተው የሆነ ድግምት፣ ጥንቆላ፣ ሟርት፣ መተት ምናምን ሊያደርጉ ይችላል። አድርገው አንተ ምንም አትሆንም። ንግድ ምንም አይሆንም። ልጆች ምንም አይሆንም።
ቢዝነስ ምንም አይሆንም። ህይወት ምንም አይሆንም። እየባሰብህ ነው የምትሄደው፣ እየጨመርክ ነው የምትሄደው። ያልገባቸው ነገር እግዚአብሔር ቀስትን እየሰጠ እያስመለጠ ነው ያለው። እግዚአብሔር ምልክትን እየሰጠ ከቀስታቸው እያስመለጠ ነው ያለው። አንተ ዝም ብለህ ትወጣለህ ትገባለህ። እግዚአብሔር ምልክትን እየሰጠ ነው። እግዚአብሔር አቅጣጫን እየሰጠ ነው። በዚህ የሚል እግዚአብሔር እያስመለጠ ነው። ኧረ ስንቶቻችን ከቀስት አምልጠናል? ወርባሪዎቹ በጣም ብዙ ናቸው። የሚወረውሩት በጣም ብዙ ናቸው። እግዚአብሔር ከቀስት ያስመልጥሃል። አቅጣጫን ሲሰጥ ሊያስመልጥ ነው። አቅጣጫን ሲሰጥ አንተ ልታመልጥ ነው። ዛሬ አንድ ሰው አመለጠ። ከተያዘበት ነገር አንድ ሰው ዛሬ አመለጠ። ተያዝኩ ካለበት ነገር እግዚአብሔር አስመለጠው። እግዚአብሔር ምልክትን ሰጥቶ አስመለጠው። በዚህ በኩል ሂድ ይለዋል፣ ያስመልጠዋል። በዚህ በኩል ሂጂ ይልሻል፣ ያስመልጥሻል። ባነር ነው የሚያሳያቸው። ሃሌሉያ! ባነር ይሰጣቸዋል ይላል። የባነር ባንዲራ ባገኝ ትንሽ ባንዲራ አሪፍ ነበር። እንደዚህ ሲላቸው ያመልጣል። እንደዚህ ሂዱ ሲላቸው ያመልጣል። ክብር ለኢየሱስ ይሁን። ዛሬ ያመለጡ ሰዎች ይታዩኛል። ዛሬ የማይያዙ ሰዎች ይታዩኛል። ኑሯቸው የማይያዙ ሰዎች ይታዩኛል። ትዳራቸው የማይያዝ ሰዎች ይታዩኛል። አገልግሎታቸውን የማትይዛቸው ሰዎች ይታዩኛል። ቢዝነሳቸውን የማትይዛቸው ሰዎች ይታዩኛል። ያመለጡ ሰዎች ይታዩኛል። የማይቆሙ ሰዎች ይታዩኛል። ነገር የማያስቆማቸው ሰዎች ይታዩኛል። ብራዘር አቅጣጫ የሚሰጣቸው እግዚአብሔር ነው። አቅጣጫን የሰጠን እግዚአብሔር ነው። የማንያዘው እግዚአብሔር አቅጣጫ ስለሰጠን ነው። ከእግዚአብሔር ጋር አቅጣጫ ከሰጠን ከእግዚአብሔር ጋር አትችለንም። አንተን ሁኔታዎች የማይችሉ እግዚአብሔር አቅጣጫን ስለሰጠ ነው። ክፉ ሰዎች የማይችሉ አቅጣጫን ስለሰጠ ነው። አንተ አትያዝም። አንተ ታመልጣለህ። ነገርህ ያመልጣል። ያንተ ጉዳይ ያመልጣል። ያንተ ስራ ያመልጣል። ልጆች ያመልጣሉ። ኑሮ ያመልጣል። አገልግሎት ያመልጣል። አንተ አትያዝም። እግዚአብሔር መሪ ያደርጋቸዋል። ስለዚህ እግዚአብሔር ሲያስመልጥህ እንደዚህ አድርጎ ያስመልጥሃል። ወደ ላይ ያወጣና ወደ ላይ ያስመልጥሃል። እግዚአብሔር ያስመልጥሃል። ይኸው ከሰዎች ክፋት እግዚአብሔር ያስመልጥሃል። ወደ ጎን የሚወረውሩትን ቀስት አንተ አያገኝህም። ወደ ላይማም እንዴት መወረው ይወረውራሉ? አንተን ወደ ጎን ይወረውርባል። አንተ ግን ወደ ላይ ነው ያለው። እግዚአብሔር ያስመልጥሃል። እግዚአብሔር ያስመልጥሃል። አንተ ቲም ሊደር ነህ። አንተ መሪ ነህ። አንተ ላይ ቀስት ሊወረወርብህ አይችልም። ወደ ጎን አይደለም ያለው፣ ወደ ላይ ነው ያለው። አየህ፣ እግዚአብሔር ሲያስመልጥ እንደዚህ ወደ ላይ ያነሳል። ወደ ጎን ቀስ ሲወረወር አንተን አያገኝህም። የወርዋሪዎቹ ሌቭል እዛ ቦታ ነው ያለው። የአንተ ሌቭል ግን በላይ ነው ያለው። ክብር ለኢየሱስ ሲሆን ያመለጡ ሰዎች ይታዩኛል። ነገሮቻቸውን ያስመለጡ ሰዎች ይታዩኛል። ተያዘ ያሉትን ነገሩ ያስመለጡ ሰዎች ይታዩኛል። በዛ አቅጣጫ ነገሮቻቸውን ይዘው የሚሮጡ ሰዎች ይታዩኛል። የሚያመልጡ ሰዎች ይታዩኛል። የማይያዙ ሰዎች ይታዩኛል። ያመለጡ ሰዎች ይታዩኛል። በቃ እንችላቸውም የሚባሉ ሰዎች ይታዩኛል። አቅጣጫ ሲኖርህ በሌሎች ህይወት ላይ ተጽዕኖ ታደርጋለህ። ቅዱሳን በዚህ ምድር ላይ የምንኖረው ራሳችን ለመብላት፣ ለመጠጣት፣ ለማሳደግ ብቻ አይደለም። በሌሎች ህይወት ላይ በጎ ተጽዕኖ ለማድረግ ነው። የሌሎች ሰዎች ህይወት እንዲቀየር ነው። የሌሎች ሰዎች ህይወት ሰዎች ተስፋ እንዲያገኙ ነው። ሰዎች ተስፋ አለ ብለው እንዲነሳሱ ነው። ክብር ለኢየሱስ ይሁን። በአንደኛ ነገሥት መጽሐፍ ቁጥር 19 ላይ ምዕራፍ 19 ላይ ስለ ኤልያስ ይናገራል። ኤልያስን እግዚአብሔር ሁለተኛው ጊዜ ነው እዚህ ቦታ ላይ በዚህ ምን ታደርጋለህ ሲለው፣ ከዚህ በፊት የቅጥቅታ ዛፍ በታች ቆሞ ቁጭ ብሎ ተኝቶ በሚመገብበት ሰዓት በላ ጠጣተኛ ካለ በኋላ እንደ የበላ ይተኛል፣ የበላ ይተኛል። እንዴ ምንድነው የሰውዬ ምንድነው በዚህ የምታደርገው ብሎ እግዚአብሔር ጠይቆታል። አሁን ደግሞ ሌላ ቦታ መጣለት። እግዚአብሔር ተናገረው። እግዚአብሔር በብዙ ተናገረው። እግዚአብሔር ደግሞ በጸጥታ ተናገረው። የእግዚአብሔርን ድምፅ ሰማ። ኤልያስም ያንን በሰማ ጊዜ ፊቱን በመጎናጸፊያው ሸፈነ፣ ወጥቶም በዋሻው ደጃፍ ቆመ። እነሆ ኤልያስ ሆይ በዚህ ምን ታደርጋለህ የሚል ድምፅ ወደ እርሱ መጣ። እስቲ አጠገባቸው ያለውን ሰው በዚህ ምን ታደርጋለህ በሉት። የቆመበትን ቦታ ያውቀዋል። ባካችሁ እንዳትጫኑት። የቆመበትን ቦታ ያውቀዋል። በዚህ ምን ታደርጋለህ በሉት። በዚህ ምን ታደርጋለህ? ዛሬ እግዚአብሔር አቅጣጫን ይሰጥሃል በሉት። ዛሬ አቅጣጫን ይሰጥሃል። ዛሬ በዚህ አንተ ምን ታደርጋለህ? እግዚአብሔር አቅጣጫን ይሰጥሃል። በዚህ ምን ያስቆማል? እግዚአብሔር አቅጣጫን ይሰጥሃል። በዚህ ምን ታደርጋለህ? እግዚአብሔር ለአንተ ሌላ ነገር አለው። በዚህ ምን ታደርጋለህ? እግዚአብሔር የሚያሳይ መንገድ አለ። በኋላ እግዚአብሔር እንደዚህ አለው፣ ሂድ፣ በመጣበት መንገድ በምድረ በዳ ወደ ደማስቆ ተመለስ። ከዚያም በደረስክ ጊዜ በሶሪያ ላይ ንጉሥ ይሆን ዘንድ አዛሄልን ቀባው። ሃሌሉያ! አሁን አንተ ሌላ ሰው ልታስነሳ ነው። ሌላ ሰው በአንተ ሊቀባ ነው። የሚያስነሳ ሰው፣ በጄኔሬሽን ላይ ለውጥ የሚያመጣ ሰው፣ በሌላ ሰው ላይ ለውጥ የሚያመጣ ሰው። አዛሄልን ብቻ አይደለም፣
አዛኤል በሶሪያ ላይ ንጉስ እንዲሆን ቀባው። በእስራኤልም ላይ ንጉስ ይሆን ዘንድ የናሚሴን ልጅ ኢዩን ቀባው። በፋንታውም ነቢይ ይሆን ዘንድ የሳፋጥን ልጅ ኤልሳን ቀባው። ረጅም ስለሆነብኝ ያለፍኩት። ኤልሳን ቀባው። የአዛኤልም ሰይፍ ያመለጠውን ሁሉ ኢዩ ይገድለዋል፣ ከኢዩም ሰይፍ ያመለጠውን ሁሉ ኤልሳ ይገድለዋል። እኔም ከእስራኤል ጉልበታቸውን በበዓል ያላንበረከኩትን ሁሉ በአፋቸውም ያልሳሙትን ሁሉ 7,000 ሰዎች ለእኔ አስቀራለሁ። ሃሌሉያ። ንጉሥ ትቀባለህ፣ ካህን ትቀባለህ፣ እንዴት ታደርጋለህ? ደግሞ ሌሎች አሉኝ። 7,000 ሰዎች ይነሳሉ። ሃሌሉያ። 7,000 ሰዎች ይነሳሉ። እግዚአብሔር አቅጣጫ ሲሰጥህ ከአንተ አልፈ በሌላ ሰው ህይወት ተጽዕኖ ታደርጋለህ። ከሌላ ሰው ጋር ቁጭ ብለህ ስታወራ እሱ የነገረን ነገር እኮ ትባላለህ። ከሌላ ሰው ጋር ቁጭ ብለህ ስትመክራቸው ሶሉሽን አንተ ጋር ይገኛል። እግዚአብሔር አቅጣጫን ሲሰጥህ ምርኮን ታስመልሳለህ። ምርኮ ተማረከብኝ ያላችሁ ሰዎች እግዚአብሔር ምርኳችሁን ያስመልሰላችኋል። ተማረከ ያላችሁት እናንተ የምታውቁት ነገር ዛሬ ምርኳችሁ ይመለስላችኋል። ይኸው የምትሄዱበትን አቅጣጫ እግዚአብሔር ይሰጣችኋል። ምርኳችሁ ይመለሳል። አመለጠኝ ያላችሁትን ነገር እግዚአብሔር ያስመልሳላችኋል። ተማረከብኝ ያላችሁት ነገር እግዚአብሔር ያስመልስላችኋል። ዛሬ የምርኮ ማስመለስ ቀን ነው። እግዚአብሔር ምርኳችሁን ይመልስላችኋል። ዳዊት በአንድ ወቅት ከፍልስጤማውያን ጋር አብሮ ተሰለፈና እስራኤልን ሊወጋ ወጣ። በኋላ ግን አንዳንድ ፍልስጤማውያን አልተመቻቸውም። ይህ ሰውዬ ግን ሀሳቡን አይቀይርም ብላችሁ ነው መሀል ላይ ለምንድን ነው የተሰለፈው ብለው ጥያቄ አነሱ። ስለዚህ የፊልስጤም ንጉሥ እኔ እወድሃለሁ፣ አንተ መልካም ሰው ነህ፣ አንተ ጥሩ ሰው እንደሆንክ ታማኝ ሰው ነህ፣ ነገር ግን አለቆች አልተስማሙም፣ ተመለሳሉ። እሱ ጦርነት በሄደበት ሰዓት ግን አማሌቃውያን መጥተው ሚስቶቹን ንብረቶቹን በሙሉ ዘርፈው ሄደዋል፣ ወስደዋቸዋል፣ ተማርከዋል። ሲመለስ የሚኖርባት አካባቢ ተቃጥላለች። ሚስቱና ልጆቹ ተወስደዋል፣ ከብቶቹ ተወስደዋል። ከዛ በኋላ ዳዊት የአቢሜሌክ ልጅን ካህኑን አብያታርን ኤፉዱን አምጣልኝ አቀርብልኝ አለው። አብያታርም ኤፉዱን ለዳዊት አቀረበለት። ዳዊትም የእነዚህን ሰራዊት ፍለጋ ልከተልን አገኛቸዋለሁን ብሎ እግዚአብሔርን ጠየቀ። እርሱም ታገኛቸዋለህና ፈጽመህም ምርኮን ትመልሳለህና ፍለጋቸውን ተከተል ብሎ መለሰለት። ከዛ በኋላ ተከተላቸው። ቁጥር 18 ላይ ዳዊትም አማሌቃውያን የወሰዱትን ሁሉ አስጣላቸው። ክብር ለኢየሱስ ሲሆን ዛሬ የተወሰደብህን ነገር አንተ ታስጥለዋለህ። ተወሰደብኝ ያልከውን ነገር አንተ ታስጥለዋለህ። እግዚአብሔር ያመላክታል፣ እሱን ነገር አንተ ታስጥለዋለህ። በቃ ብለህ ተስፋ ቆርጣ አትቀመጥም፣ እሱን ታስጥላለህ። ወደ አንተ ቤት ይመለስላል፣ ታስጥላለህ። ተማረከብኝ ያልከውን ነገር እግዚአብሔር ለአንተ ይሰጣል፣ ታስጥለዋለህ። ሁለቱን ሚስቶቹን አዳነ። ከወሰዱትም ምርኮ ሁሉ ምንም የጎደለባቸው ነገር የለም። ዳዊትም ሁሉን አስጣለ። ሃሌሉያ። አንተ ዛሬ ሁሉን ታስጥላለህ። የተወሰነ ነገር ሳይሆን ሁሉ ነገር ታስጥላለህ። ተማረከብኝ ያልከውን ነገር አንተ ታስጥላለህ። እግዚአብሔር አቅጣጫን ሲሰጥ አንተ ታስጥላለህ። ዛሬ አቅጣጫን የምትወስደው ታስጥላለህ። እግዚአብሔርን እንደ ዳዊት ስትጠይቅ እግዚአብሔር አቅጣጫን ይሰጣል፣ ታስጥላለህ። ይህ የዳዊት ምርኮ ነው። ሃሌሉያ። እስቲ ስማችሁን አስገቡና በሉት። እኔ እንኳን ስሜ ገብቶልኛል። ይህ የዳዊት ምርኮ ነው። ይህ የዳዊት ምርኮ ነው በሉት። ይህ የእኔ ምርኮ ነው። ይህ የእኔ ምርኮ ነው። እግዚአብሔር አቅጣጫ ሲሰጥ ምርኳችሁን ያስመልስላችኋል። አንዳንድ ሰዎች የተወሰነ ነገር ተማርኮብን በተወሰነ ነገር ሰርቫይቭ እያደረግን ሰዎች አለን። በቃ ይሄዳ ከሄደ ምንድን ነው የቀረው? በቃ ይበቃኛል ምንል ሰዎች፣ እሱን ነገር እግዚአብሔር ታስመልሰዋለህ ነው የሚለው። እግዚአብሔር አቅጣጫን ይሰጣል፣ ታስመልሰዋለህ። ለብዙ ዓመት የለፋበት የደከምክበት ነገር ተወርሶባል፣ እግዚአብሔር ያስመልስልሃል። አንተ የደከምክበትን ነገር እግዚአብሔር ያስመልስልሃል። ሌላ ሰው እጅ ያለው ነገር እግዚአብሔር ያስመልስልሃል። በሌላ ሰው የተማረከውን ነገር እግዚአብሔር ያስመልስልሃል። በጉልበተኞች የተማረከብን ነገር እግዚአብሔር ያስመልስልሃል። በአመፀኞች የተያዘብን ነገር እግዚአብሔር ያስመልስልሃል። እግዚአብሔር ስምህን ያስመልስልሃል። እግዚአብሔር ክብርን ያስመልስልሃል። እግዚአብሔር ቢዝነስን ያስመልስልሃል። እግዚአብሔር ሪሶርስን ያስመልስልሃል። በአመፀኞች የተያዘውን ነገር ያስመልስልሃል። አንተ አቅቶህ ትተኸው ሊሆን ይችላል። አቅጣጫን የሚሰጥ ግን እግዚአብሔር ያስመልስልሃል። መንገድን የሚያሳይ እግዚአብሔር ያስመልስልሃል። ይህ የዳዊት ምርኮ ነው ወገኖች። አቅጣጫ በጣም ክሪቲካል ነገር ነው። በጣም ወሳኝ ነገር ነው። በጣም አስፈላጊ ነገር ነው። በህይወታችን በጣም በጣም ኢምፖርታንት ነገር ነው። ለምንድን ነው አቅጣጫ ከባድ የሆነው? ቶሎ ቶሎ እናገራለሁ። መጀመሪያ በህይወታችን አቅጣጫ ከባድ የሆነብን ነገር ራእይ ካለ ሁሉ አለ ብለን ዝም ብለን ስለምንቀጥል፣ ራእይ እግዚአብሔር ሰጥቶኛል ምንም አልፈልግም አልሰማም ይላሉ አንዳንድ ሰዎች ራሳቸው። እኔ እኮ ባለ ራእይን አልሰማም
እግዚአብሔር በውስጥ ያስቀመጠው ነገር አለ። ታላላቆች የሚሉትን አይሰሙም። መሪዎች የሚሉትን አይሰሙም። መንፈሳዊ አባቶች የሚሉትን አይሰሙም። አያማክሩም። በቃ እኔ እቀጥላለሁ ይላሉ። ለምሳሌ አብርሃም እግዚአብሔር ከዘመዶች የተለይተ ውጣ ሲለው የወንድሙ ልጅ ሎጥን ይዞ ሄደ። ሎጥ ዘመድ አይደለም እንዴ? እንደ እግዚአብሔር ውጣ ብሎኛል ካለ በኋላ ሎጥን ይዞ ይሄዳል። ከዘመዶች ተለይተ ውጣ ነው ያለው እግዚአብሔር። እግዚአብሔር የሰጠው አቅጣጫ ከዘመዶች ተለይተ ውጣ። ያክስቴን ልጅማ እንዴት ትቼው፣ ወንድሜን ልጅማ እንዴት ትቼው። ሁለተኛ አቅጣጫ ከባድ የሆነበት ምክንያት አሁንማ ተጀመረ፣ መቀጠል የኔ ድርሻ ነው ብለን ስለምናስብ ነው። እግዚአብሔር አስጀምሮኛል፣ ከዚህ በኋላማ አልያዝም እቀጥላለሁ ብለን ስለምናስብ ነው። በእውነትም አትያዝም። አቅጣጫ ግን ያስፈልጋል። ሃሌሉያ! ከእግዚአብሔር ዘንድ የምትሰማው አቅጣጫ ያስፈልጋል። ሳውል እንደዛ ነው ያደረገው። ያላቸውን ሁሉ ፈጽመ አጥፋ ሲባል ሁለተኛ ቁጥር ላይ አሁንማ ተጀመረ የሚለው ላይ የኔክስት ስላይድ ያላቸውን ሁሉ ፈጽመ አጥፋ ሲለው ለሰቡት ጥጆችና ጠቦቶች ለመልካሞችም ሁሉ ራሩላቸው ይላል። ፈጽመ አጥፋ ነው የተባለው። እግዚአብሔር ፈጽመ አጥፋ ካለው ፈጽሞ ማጥፋት ጀመረ። ከጀመረ በኋላ ግን ራሩላቸው። ሶስተኛ በጣም የምንቸገርበት እግዚአብሔር በሰጠን ስራ ተይዘን ለአቅጣጫ ፕራዮሪቲ ስለማንሰጥ ነው። ቢዚ እንሆናለን በጣም። አቅጣጫን መጠየቅ ማለት ጊዜ ማባከን ይመስለናል፣ አለን መቆም ይመስለናል፣ መዘግየት ይመስለናል። ሙሴን ያጋጠመው እንደዛ ነው። የሁልቁ ምዕራፍ 20 ቁጥር 8 ላይ ድንጋዩን ውሃ እንዲሰጥ እነሱ እያዩት ተናገር አለው እግዚአብሔር። እነሱ እያዩት ተናገር አለው። ሙሴም እናንተ አመፀኞች እያለ በቃ በጣም ኢሞሽናል የሆነ ይመስላል። እዛ ቦታ ላይ የሰዎቹ ጥያቄ ኢሞሽናል አድርጎታል። በጣም ቢዚ ይሆናል። ዋናው ስራው የእነሱን ጥያቄ መመለስ ነው። እናንተ አመፀኞች ውሃ አይደለም የምትፈልጉት፣ ይኸው ውሃ ሰጣችኋለሁ አለና አለቱን መታው። አለቱ ውሃ አፈልቋል፣ ግን እግዚአብሔር ተናገረው ነበር ያለው። ይህን አቅጣጫ ሳተ። ተናገር የተባለውን መታ። አንዳንድ ጊዜ እንደዛ ነው የምናደርገው። እግዚአብሔር ተናገረው ያለን ነገር እንመታዋለን። እግዚአብሔር እንደዚህ ያደርጋል፣ ሌላ ነገር እናደርጋለን። ሌላው ፍርሃት ነው። ፍርሃት ነው። ካለንበት ቦታ ከደረስን እግዚአብሔር እዚህ ቦታ ድረስ ከባረከን ወደዚህማ ከተንቀሳቀስኩኝ ምን ሆናለሁ? ቻሌንጅ ይገጥመኛል፣ ኮምፈርትብል አልሆነም ብለን እዛ ኮምፈርት ዞናችን መቀመጥ ስለምንፈልግ ስለምንፈራ አቅጣጫን መጠየቅ አቅጣጫን መቀበል እንፈራለን። ቅዱሳን እዛ ቦታ ላይ መጽናት በዓላማ ይጸናል እንጂ በአቅጣጫ አይጸናም። ከጎናቸው ያለውን ሰው በዓላማ ይጸናል፣ አቅጣጫ ይቀየራል በሉት። በዓላማ ይጸናል፣ አቅጣጫ ይቀየራል በሉት። ክብር ለኢየሱስ ይሁን። ሌላው ደግሞ አቅጣጫ ከባድ የሚሆንበት በክፉ ሰዎች ምክንያት። ክፉ ሰዎች አሉ አቅጣጫ እንደዚህ የሚዘጉባቸው፣ እንደዚህ የሚከልሏቸው፣ እንዳታዩት በቃ ወደዛ የሚሏቸው። አንድ ነብይ ነበር እዚህ አንደኛ ነገሥት ላይ የቆየ ነብይ ነው። እሱም ሌላ አንድ ነብይ መጥቶ ሲናገር እግዚአብሔር አትብላ አትጠጣ ያለውን ነገር እግዚአብሔር ብላ ጠጣ ብለሃል ብሎ እግዚአብሔር ባላለው ነገር አስኬደውና በአንበሳ እንዲበላ አደረገው። በክፉ ሰዎች ምክንያት። አቅጣጫችን ለመያዝ አቅጣጫን ለመከተል የአይን መከፈት እግዚአብሔር ይፈልጋል። ዛሬ አይናችሁን እግዚአብሔር ይከፍተዋል። ዛሬ አይኖቻችን የተከፈቱ ይሆናሉ። ልክ እንደ አጋር አቅጣጫን የምናይበት አይን ይከፈትልናል። አቅጣጫን ለመከተል የአይን መከፈት ዘፍጥረት ምዕራፍ 21 ቁጥር 19 የተነጋገርነው ክፍል ነው። እግዚአብሔርም አይኗን ከፈተላት፣ የውሃ ጉድጓድም አየች ይላል። እግዚአብሔር አይናችንን ይከፍትልናል። ሃሌሉያ! እያየን እንዳላየን የተመላለስንባቸው ነገሮች እግዚአብሔር አይናችን ሲከፍትልን አቅጣጫውን እናገኘዋለን። አቅጣጫው ይገባናል፣ መንገዱ ይገባናል። ሌላው መለኮታዊ ጥበብ ነው። ዲቫይን ዊዝደም። አቅጣጫ መለኮታዊ ጥበብ። መክብብ 10:10 ላይ ብረት ቢደነዝዝ ሰውን ባይስለው ኃይል ሊያበዛ ይገባል፣ ጥበብ ግን ስራውን ለማከናወን ትጠቅመዋለች ይላል። ዊዝደም ኢዝ ፕሮፊታብል ቱ ዳይሬክት። ክብር ለኢየሱስ ሲሆን ዳይሬክሽን መቀበል ከፈለጋችሁ እግዚአብሔር መለኮታዊ ጥበብን ይስጣችሁ። መለኮታዊ ጥበብን ከእግዚአብሔር እንለምናለን። አይኖቻችን እንዲከፈቱ እግዚአብሔርን እንጠይቃለን። አይኖች የተከፈቱለት ሰው አቅጣጫን አይስትም። እግዚአብሔር ዘንድ መለኮታዊ ጥበብን የተቀበለ ሰው አቅጣጫን አይስትም። ከእግዚአብሔር ዘንድ ስፔሲፊክ ድምፅ መስማት አቅጣጫን ለማግኘት። ኢሳይያስ 30:21 ላይ ወደ ቀኝም ወደ ግራም ፈቀቅ አትበል፣ መንገዱ ይህች ናት፣
በእርሷም ሂድ የሚለውን ቃል ይሰማሉ። ጆሮህ በኋላ መንገዱ ይህች ናት፣ በእርሷም ሂድ የሚለውን ቃል ይሰማሉ። ከእንግዲህ ወዲህ አታለቅስም፣ አስተማሪ አይሰወርብም ካለ በኋላ ጆሮች ይሰማሉ። እግዚአብሔርን ድምፅ መስማት አቅጣጫን ለመቀበል በጣም አስፈላጊ ነገር ነው። የሉቃስ ወንጌል ምዕራፍ 8 ቁጥር 18 ላይ እንዴት እንድትሰሙ ተጠበቁ ይላል። ባለፈው ይችን ቃል አንስቻት ነበር። እንዴት እንዲነገራችሁ አልተባለም፣ እንዴት እንድትሰሙ። አንዳንድ የሰላ ጆሮ ያላቸው ወንድሞቻችን ታክሲ ውስጥ የሰሙትን 4 ቁጥሩን ያውቁታል። ከና 4 ቁጥሩ ይሉታል አላልኩም፣ ያውቁታል። አንድ ጊዜ ባለፈው ምስክርነታችን ሰምታችኋል። ባይዘው የሰማ ሰው እስቲ እጁን ያሳይ። ክብር ለኢየሱስ ሲሆን እባካችሁ ስሙኛ። የሶሻል ሚዲያ ሰው አይደለም ግን ስሙት እባካችሁ። አንድ ሰው የሆነ ትራፊክ መብራት ላይ የድሮ ጓደኛ የማላቀው ነው ቆይቷል። መስታወት ዝቅ አደረገና ሰላምታም ነው ምንድነው እኔ ግራ ገብቶኛልና መስታወቱ ዝቅ አደረገና ዶክተር ቃሉ ይሰራል አለኝ። ምንድነው ላለው ተመልክቼዋለሁ ቪዲዮ ሆናል። አያችሁ ቲሙን አግኝቶታል ማለት ነው። እግዚአብሔር ይመስገን ቃሉ ይሰራላችኋል። ለእናንተም ቃሉ ይሰራላችኋል። ለቤታችሁ ቃሉ ይሰራላችኋል። ለካስ የመልእክታችን ዋናው ፖይንት ቃሉ ይሰራል የሚል ነው። ሃሌሉያ! ቃሉ ይሰራላችኋል። ምን እንድትሰሙ ተጠበቁ ያለን ከጌታ ለዛ ነው። ምን እንዲነገራችሁም አትጠብቁም። ምን እንዲነገርንማ ከጠበቅንማ ከዚህ ምድር ላይ መሄድ ነው ያለብን። የሚነገረው በጣም ብዙ ነው። የምንሰማውን ግን መጠበቅ እንችላለን። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔርን ስፔሲፊክ ድምፅ መስማት ከእግዚአብሔር ዘንድ አቅጣጫ ያሰጣል። ፌሎሺፕ ለዲቫይን ዳይሬክሽን ነሰሰሪ ኤሌመንት ነው። ፌሎሺፕ ለመለኮታዊ አቅጣጫ ወሳኝ ኤሌመንት ነው። ፌሎሺፕ የሌለበት መለኮታዊ አቅጣጫ የለም ከእግዚአብሔር ዘንድ። እግዚአብሔርን መጠየቅ የመጨረሻው ክፍል ነች። እግዚአብሔርን መጠየቅ አራተኛው እግዚአብሔርን መጠየቅ። ዳዊት እንደዚህ አድርጓል። ሁሉ ጊዜ እግዚአብሔርን መጠየቅ የለመደ ሰው ነው ዳዊትና በሁለተኛ ሳሙኤል ምዕራፍ 2 ላይ ከዚያም በኋላ ዳዊት ሊነግስ ሲል እኮ ነው ሳውል ሞቷል፣ አልቆለታል። አሁንማ እኔ ንጉሥ ነው የምሆነው፣ እግዚአብሔር በውስጤ ትልቅ ነገር አስቀምጧል ብሎ ተንደርድሮ አልወጣም። እግዚአብሔርን መጠየቅ ጀመረ። ከይሁዳ ከተሞች ወደ አንዲቱ ልውጣን? እግዚአብሔርን እኮ ነው የሚጠይቀው። አይገርማችሁም? አቅጣጫ ወዴት ልውጣ? እግዚአብሔርን ጠየቀ። እግዚአብሔርን ውጣ አለው። እግዚአብሔር አሁን ተናገረኝ ብሎ አሁን ተንደርድሮ አልወጣም። ወዴት ልውጣ? ወደ ኬብሮን አለ። ክብር ለኢየሱስ ይሁን። ወደ ኬብሮን ወጣ። ዳዊትን በዛ ቀቡት። ሃሌሉያ! እግዚአብሔር ባሳየን አቅጣጫ ስንወጣ እግዚአብሔር ይቀባናል። ሌላ ትልቅ ቅባት ይጠብቃል። ሌላ ትልቅ በረከት ይጠብቃል። ሌላ እግዚአብሔር መልካምነት ይጠብቃል። እግዚአብሔርን መጠየቅ። ዛሬ እግዚአብሔር የኔና የናንተን ድምፅ ሰምቷል። ዛሬ አቅጣጫ ሊሰጠን የእግዚአብሔር መንፈስ በመካከላችን አለ። እንዴት እንደሆነ ሳያውቅ እግዚአብሔር አቅጣጫን ይሰጣችኋል። የሆነ የምታስቡትን ነገር እያሰባችሁ ቆመ ያላችሁትን ነገር አለቀለት ያላችሁትን ነገር ጥየዋለሁ ያላችሁትን ነገር እግዚአብሔር ዛሬ አቅጣጫን ይሰጠዋል። በአንተ ውስጥ ያለው ነገር እግዚአብሔር ትልቅ ሕዝብ አደርገዋለሁ ነው የሚላችሁ በእናንተ ውስጥ የተቀመጠውን። ስለዚህ ቅዱሳን የዜማ ጊዜ ደረሰላችሁ። የዜማ ጊዜ መጣላችሁ። የተደናበርንበት የተቀበዘበዝንበት ጊዜ አልፎ ክረምቱ አልፎ ዝናቡ አልፎ የዜማ ጊዜ ደረሰ። የዜማ ጊዜ ደረሰ። የዜማ ጊዜ ደረሰ። የእግዚአብሔርን መልካምነት የምንጠግብበት ጊዜ ደረሰ። የእግዚአብሔርን በጎነት የምናይበት ጊዜ ደረሰ። የእግዚአብሔርን ታላቅነት የምናይበት ጊዜ ደረሰ። ዛሬ በአቅጣጫ የሚባርካቸው ሰዎች አሉ። የምስራች በሐዋርያ ብስራት ብዙአየን የተጻፈውና በቅርቡ የተመረቀው ልሳን የተሰኘው አዲስ መጽሐፍ በገበያ ላይ ዋለ። ውድ የሆነውን የመንፈስ ቅዱስ ስጦታ ልሳን በመጽሐፍ ቅዱስ ምን አንድምታ እንዳለው የሚገልጠውን ይህን መጽሐፍ እንዲያነቡና እንዲጠቀሙ እንጋብዛለን። መጽሐፉን በኢማና መጽሐፍት መደብር ጌቱ ኮሜርሻል አንደኛ ፎቅ ላይ ያገኙታል። በተጨማሪም ማከፋፈል የምትፈልጉ በ0940 50 0000 ላይ ደውለው ማግኘት ይችላሉ።